የዛሬው የጋቢ ፖድካስት እንግዳችን ባዩሽ ማሞ ናት። ባዩሽ ማሞ በአጠቃላይ 14 ዓመት የሥራ ልምድ ሲኖራት የመጀመሪያ ስራም ከሴልስ ፐርሰን ተነስታ አሁን እስካለችበት እስከ ካምፓኒ ሲሆነ ሰርታለች። አንድ ወርሽን ጨርሰሻል፣ ስለዚህ ወረቀትሽን ሰጥሻለሁ፣ አመሰግናለሁ አለኝ ማለት ነው። እንደዛ ሲለኝ ውይ አልወጣም እኮ አልኩት። ማለት አለኝ ውይ አልወጣም እንዴ ሲለኝ ትቀጥረኛለህ እንዴ በነፃ አልነበር እንዴ ልታገለግኝ የተነጋገር ነው? አዎ ግን ስራ ፈልጋለሁ፣ መስራት አለብኝ። በዛሬው ፖድካስታችን ላይ ስለ ኤችአር፣ ስለ ሊደርሺፕ እንዲሁም ደግሞ አሁን አዲስ ለሚቀጠሩ ለፍሬሽ ግራጁዌቶች ደግሞ በጣም ብዙ ቲፖች የሚያገኙበት ኤፒሶድ ይሆናል። ምን ነበር ካምፓኒው ላይ በጣም እየጠቀመሽ እስኪና እሷ ልንለቃት አንችልም ያስባላቸው ነገር ወይም እነሱን ያሳመንሻቸው ፓርት ምን ነበረ? አላቅም፣ አልችልም፣ እኔ እንጃ፣ አይመለከተኝም አልልም። እኔ ጠዋት ባዩሽ መስታወት ጋር ቆመኝ ራሴን ዋው ካላልኩ አልወጣም። ራስን አትገድበው። የተሰጠ ፖዚሽን ብቻ ሳይሆን ሌሎችን ነገሮች ብታውቅ ይጠቅማል። ፖዚሽን ሊያሰጥህ የሚችለው ምን ያህል ራስን ወጣ አድርገህ አልፈህ ሄደሃል ነው። ሰራተኛውን ብቻ ሳይሆን ሙሉ ይሄ ሲስተም መስተካከል አለበትና ልክ ነው። አሁን ለዚህ መፍትሄ ምንድን ነው? ከኔነት በመጀመሪያ ክብረሽን እዚህ ድረስ ስለመጣሽ በጣም እናመሰግናለን። ያው እንግዲህ ብዙ ነገር እናውቃለን። የአንድ ልጅ እድሜ የሚያክል ኤክስፔሪየንስ ቀላል አይደለም። ስለዚህ ብዙ ነገር እናገኛለን ብለን እናስባለን በዚህ ፖድካስት። ስለዚህ መጀመር እንችላለን። የመጀመሪያ ጥያቄ የሚሆነው መጀመሪያ ስራ የጀመርሽው ከሴልስ ፐርሰን ነው። ከዛ በኋላ ደግሞ የሲኦ አሲስታንት እስከመሆን ደረጃ ድረስ ሰርተሻል እና 14 ዓመት ነው። በእነዚህ በ14 ዓመት ውስጥ የነበርሽ የስራ ጉዞ ምን ይመስል ነበር? ከሱ በፊት እንዴት ነው ባዩሽ ከየት እንዴት ጀመረች ትምህርት ምናምን ያለውን ነገር ትንሽ ስለሷ ነካ አርገሻት? የመጀመሪያ ዲፕሎማዬን በማርኬቲንግ ማኔጅመንት ነበረ እንትን ያደረኩት። ግን የዛሬ 14-15 ዓመትም ልክ እንዳሁኑ ጊዜ ስራ አልነበረም ይመስላል። ግን ያኔም ቢሆን እንደዚህ በቀላሉ የምታገኘው አይደለም ስራ። እሱን ተመርቄ ቪዲዮ ማከራየት እንደውም አባቴ በጣም ከልክሎኝ ነበር። ተምረሽ እንዴት እዚህ ትሆኛለሽ? ግን እኔ የራሴን ወጪ ትራንስፖርት ከቨር ለማድረግ ስል መስራት ነበረብኝ እና እሱን እንኳን በወራት ነው በእርግጥ የሰራሁትኝ። ከዛ በኋላ ወዲያው ዲግሪን በጀነራል ማኔጅመንት ዲግሪን ጀመርኩኝ። እሱን የተማርኩ የማታ ነው እሱን የተማርኩት። ስለዚህ እሱን የተማርኩኝ ነው በሴልስ ፐርሰን ፈርኒቸር ካምፓኒ ውስጥ ስራ የጀመርኩት። እዛም ስራ ሳገኝ በጣም ከባድ ነበር። ብዙ ጊዜ ያኔም የነበረው የተመራቂ እና የስራው ነገር ባላንስ አያደርግም ነበር። ስለዚህ ደፋር መሆን ይጠይቃል ስራ ለመጀመር። ሊያውም ደግሞ በ0 ዓመት የስራ ልምድ በጣም ከባድ ነበር። ማንም የስራ ልምድ ይፈልጋል፣ ግን የስራ ልምዱን ለማግኘት ከሆነ ነገር መጀመር መቻል አለብን። ስለዚህ ያደረኩት ነገር በነፃ ማገልገል ነበር። ለኢንተርቪው ነው ሄድኩት። ለኢንተርቪው ተጠራው። ግን የማታ ስለምማር ሱቁ ደግሞ የሚዘጋው 1 ሰዓት ስለሆነ ተማሪ አንፈልግም ነው ያሉኝ። ግን ሪጀክት ስንደረግ እሺ ብለን የምንመለስ ከሆነ በጣም ከባድ ነው። ስለዚህ በነጋታው ሄጄ በነፃ ላገልግልህ አልኩት። የኦነሩ ነበረ እዛ። በነፃ ትችላለሽ አለኝ። ስለዚህ በነፃ ትራንስፖርት እየከፈልኩኝ ማታት ለትምህርቴ እንዲመቸኝ 1 ወር በነፃ ነው። 1 ወር በነፃ ብሎኛል። 1 ወር በነፃ አገልግለሽ ወረቀት ጽፍልሻለሁ ነበር ያለኝ። 1 ወር ካገለገልኩኝ በኋላ ጨርሰሻል፣ ወረቀትሽን ሰጥሻለሁ አለኝ ማለት ነው። የ1 ወር ስራ ልምድ ነው ማለት እንደ ኢንተርንሺፕ ነው። ምክንያቱም አይከፍለኝም። በነፃ ላገልግል ብዬ ነው የገባሁት። 1 ወርሽን ጨርሰሻል፣ ስለዚህ ወረቀትሽን ሰጥሻለሁ፣ አመሰግናለሁ አለኝ ማለት ነው። እንደዛ ሲለኝ ውይ አልወጣም እኮ አልኩት። ማለት አለኝ ውይ አልወጣም እንዴ ሲለኝ ትቀጥረኛለህ እንዴ በነፃ አልነበር እንዴ ልታገለግኝ የተነጋገር ነው? አዎ ግን ስራ ፈልጋለሁ፣ መስራት አለብኝ። ስቆ ነው ሄደው። በወቅቱ ምንም መልስ አልሰጠኝም። ለ1 ሳምንት ያህል ኮሪደር ላይ ስንገናኝ እየሳቀብኝ ነበር የሚያልፈው ማለት ነው። ምክንያቱም አልወጣም ብዬ ስታክ አድርጌያለሁ እዛ ጋር። እሱም ጨርሰሻል ነው የሚለኝ። 1 ሳምንት ጠብቆ ዋስ ያስፈልገው ነበረ። ልክ 1 ሳምንት ላይ
እሺ በቃ ዋሳ አምጪና ጀምር ያለኝ ማለት ነው። ስለዚህ ዋሳ መጣው መስራት ጀመርኩኝ። ብራንች ኦሎምፒያ አካባቢ ነበር አድማስ ዩኒቨርሲቲ የምማረው። ብራንች ነበራቸው እዛ አካባቢ። ወዲያው ሪኩዌስት አደረግኩ እዛ ስለምማር ብራንች ብትቀይሩኝ እዛ ብዬ ማለት ነው። አንቺ ጥያቄሽ አያልቅም? አዎ ግን በቃ እዛ ጋር ስለሚቀርበኝ ቶሎም አልወጣም ማለት ረጅም ሰዓት መስራት እችላለሁ። እዛው ጋር ስለሆነ ክላስ ሊጀምር ሲል መሄድ እችላለሁ። የወኪንግ ዲስታንስ ስለሆነ ስለዚህ ወደ 2 አመት አልተጠጋም፣ ግን 1 አመት ከምናምን አካባቢ እዛ ሰራሁኝ ማለት ነው። እዛ ስሰራ በጣም ቢዚ መሆን እፈልጋለሁ። የፈርኒቸር ስራ ደግሞ ቁጭ ብለ ከስተመር መጠበቅ ነው። በጣም አይድል ነው የምትሆነው። ለማደግም ወይም ደግሞ አዲስ ነገር ለማወቅ እድሉ በጣም ጠባብ ነው። ስለዚህ ሌሎች ኦፖርቹኒቲዎችን ማየት ጀመርኩኝ። እዛ ጥሩነቱ ሰዎችን ስለምናገኝ ኔትወርኩ ስለሚኖር በዛ አድርጌ አንድ ከኤክስፓቶች የኤክስፕሎሬሽን ካምፓኒ ነበረና ከነሱ ጋር ጀመርኩኝ ማለት ነው። እዛን ጊዜ ግን ፈርኒቸር ቤት ላይ ማለት ነው ቤተሰብ ምን ነበር ያለው? ምክንያቱም ለምሳሌ አሁን ቤተሰቦቻችን አሁን ስነግሪኝ በደንብ የተረዳሁት ነገር ለታይም ማኔጅመንት ማይመች ነገር ነው። ምክንያቱም አይ ቲንክ ክላስሽ ማታ ነበር ቀን ነበር? ማታ። ስለዚህ አስቢ ቀን ትሰሪያለሽ፣ ማታ ክላሱ አለ። ላይክ የምታጠኝበት ሰዓት አይኖርም ምናምን ነገር የውጤት መዋዠቆቹን አንድ ነገር ይኖራሉና እነሱ ነገር እንዴት ነበር አንድ ላይ ያደረግሻቸው? እሺ ታይም ማኔጅመንቱ እንግዲህ ያንተ ብርታት ይወስነዋል። 2 ነገር 3 ነገር ከዛም በላይ ማድረግ ይቻላል። እንዳልኩ ነው ቁጭ ብለን ነው የምንውለው። ለማንበብ ጊዜ አላጣም። ከስተመርስ ስራውን እስካልበደልኩኝ ድረስ የማንበቡ ጊዜ ያልኖረም። በእርግጥ በወቅቱ የማታ ለመግባት ከአባቴ ጋር ትግል ነበር። የቀን ተማሪ ነበር የሚለኝ። እኔ ደግሞ ኖ መስራት አለብኝ፣ የራሴን ገንዘብ ማግኘት አለብኝ። ስለዚህ እሱም ትግል ነው። ለምን የቀናት ተማሪም አይ የማታ ነው መማር የምፈልገው። ቢያንስ በተመረኩበት ዲፕሎማ ነበረኝ። ስለዚህ በዛ የሆነ ነገር መስራት መቻል አለብኝ የሚል ነበረ። ጊዜው ላይ ብዙም ምንም ያመጣው ለውጥ አልነበረም። በቂ ጊዜ ነበረኝ፣ ከበቂ በላይ ጊዜ ነበረኝ። ቪዲዮ ቤት ማለት የነበረው ኤክስፔሪንስስ የሆነ እንድትወጪ ከዛ ምናምን አላረገሽም? ማለት ይታወቃል ማለት እንትን ስታከራይ ምናምን የነበረው ነገር ማለት ነው። የሆነ እዛ ላይ የነበረሽ ሚሞሪ እንዴት ነበር? ልጅነት ጥሩ ነው። እዛ ጋር ገና እንግዲህ ፍሬሽ ስለነበርኩኝ ምንም ነገር ለመሞከር በጣም በቃ ሁሉን ነገር መሞከር የምትፈልግበት ሰዓት ነው። እና ሰፈር ውስጥ ነበር? በትራንስፖርት ነው። ሊያውም ትራንስፖርት እየጠየቅኩ ነበር የሚሄደው፣ ግን ትራንስፖርቴን ከቨር የሚያደርግ ብር ነበር። ግን እጅግ በጣም መጸዳጃ ቤት አልነበረውም። እሱ ራሱ ሌላ እንትን ነበር። ሙሉ ቀን ነበር የምሰራው። ፊልም ማሳየት ነው ወይስ ፊልም ማከራየት? የዛን ጊዜ ማከራየት። ስለዚህ ከዛ ቀጥሎ እየገባሁበት አንዳንዴ ድፍረት ሲኖር በብዙ መልኩ ኢቨን ስራ ራሱ ወደ አንተ ይመጣል። ከዛ ልወጣ በፈለግኩበት ጊዜ ለነገሮች ሬዲ መሆን መቻል አለብህ፣ መፈለግ መቻል አለብህ። ስለዚህ ከዛ ስወጣ አስታውሳለሁ 15 ቀን ሊቭ ሞልቼ እንደ ነገ ልወጣ ከሰዓት አንድ ቱርካዊ ከስተመር ነኝ ብሎ ነበር የመጣውና ቢዝነስ ካርዱን ሰጥቶኝ ሄደ። እነሱ አልሙኒ የሚሸጡ ነበርና ልክ ረፍት ወጥቼ ኔክስት ዴይ እነሱ ጋር ነይ ጀምሪ ነው ያለኝ። ኢቨን እኔ አላውቀውም፣ ሆነስሊ አላውቀውም። እሱ ግን አይ ቲንክ ስለሚመላለስ እዛ ያውቅ ይሆናል። እነሱ የአልሙኒየም ሽያጭ ስለነበረ እነሱ ጋር ጀመርኩ። እነሱ ጋር 1 ወር ነው የሰራሁት። ምክንያቱም ይሄ የኤክስፕሎሬሽን የሚሰሩት ከኛው ጋር ሲገዙ የነበሩ እንትን እሱም ይፈልግ ስለነበረ እንድሰራለት ይፈልግ ስለነበር መውጣቴን ሲሰማ እሱ ከስራ ላለማፈናቀል ነበረ። ከወጣሽማ እኔ ጋር ነው የምትጀምሪው አለኝ ማለት ነው። እንደዛለሽ ላይ ቱርኮቹ ጋር ከገባሽ በኋላ? ቱርኮቹ ጋር ከገባሁኝ በኋላ የእነሱ ጋር ስገባ ገና ድርጅቱን መመስረቱ ነበረ። ሁሉንም ሮል እችላለሁ ነው። ከሱ ጋር እየሰራው ስመጣ የማይፈልገው ነገር አላቅም፣ ምን አይወድም ቱርኩ ኖ ከነሱ ጋር ወጣሁኝ። ስለዚህ የማይኒንግ ካምፓኒ የኤክስፕሎሬሽን ካምፓኒ ገባሁኝ። እዛ ስገባ አድሚንም ነበርኩ፣ ሴክሬታሪም ነበርኩ፣
ጉዳይ አስፈጻሚም ነበርኩ። ክላሱ አልቆ ነበር የዛኔ የእንትን ማኔጅመንቱ? ክላሱ አለቀ ነው ማለት ትንሽ ይቀረው ነበር። ግራጁዌት ያደረኩት እነሱ ጋር ከገባሁኝ በኋላ ነው። ትንሽ ይቀረው ነበረ። ስለዚህ ሁሉንም ሮል ነበረ እዛ ምሰራው ማለት ነው። ግን እየለመድኩ ነው። አውቃለሁኝ ብዬ ታውቂያለሽ? አዎ አውቃለሁ። ከዛ የሆነ ሰው ጋር ደውልና እንዴት ነው የሚደረገው ብዬ ጠይቃቸዋለሁ። ጽሁፍም ራሴን ያስተማርኩት እንዴት እንደሚሰራ ታውቂያለሽ? ደብዳቤ የሚያውቅ ሰው ጋር እንደዚህ ጻፊ ተብያለሁ፣ እንዴት ነው የሚጻፈው ማለት ልምምድ ብዙ ጊዜ ጥሩ ያደርጋልና እንደዛ እየለመድኩ ይመጣሁኝ ማለት ነው። እነሱ ጋር 9 ዓመት ነው የሰራሁት። ያ እዛ ከገባሁኝ በኋላ በ9 ዓመት ውስጥ 5 ፖዚሽን ነው የተቀያየርኩት ማለት በ5 ፖዚሽን ነው ያገኘሁት ማለት ነው። እድገት እያገኘሁኝ መጨረሻ ላይ ስወጣ የዲፓርትመንት ሄድ ሆኜ ነው የሲኒየር ኤችአር ኤንድ አድሚን ሄድ ሆኜ ነው መጨረሻ ላይ። እሱንም ድርጅቱ ተሽጦ ነው 37 ሰራተኛ ተርሚኔት ተደርጎ ነው እንጂ የሚለቁኝ አይነት ነገር አልነበረም። ምክንያቱም 7 ዓመት ሰርቼ ኢቭን ሞክሬ ነበር ለመውጣት። በየ2 ዓመቱ ኤክስፓቶቹ ይቀያየራሉ፣ ማኔጅመንቱ ይቀየራል። ከተለያየ ሀገር ነው የሚመጡትና ሪኮመንድ ካላደረጉ ነው ተርሚኔት ማድረግ ይቻላል። በየአንድ ዓመቱ ነው የሚታደሰው ውላችንና እኔ ግን ሲመሰረት ጀምሮ ነበርኩኝ። አላቅም፣ አልችልም፣ እኔ እንጃ፣ አይመለከተኝም አልልም። ምን ነበር ካምፓኒው ላይ በጣም እየጠቀመሽ እስኪና እሷ ልንለቃት አንችልም ያስባላቸው ነገር ወይም እነሱን ያሳመንሻቸው ፓርት ምን ነበረ? ታማኝነት፣ ታማኝ መሆን፣ በጣም ዴዲኬትድ መሆን መቻል አለብን። ማለት ነገሮች ላይ ኃላፊነት መውሰድ። አሁን ብዙ ጊዜ ኃላፊነት መውሰድ ይፈራል ሰው አይደል? ኃላፊነት የምትወስደው በምትችለው ልክ ነው። ምንም ያህል ቢሆን ካሽ አሁን ለምሳሌ ረመዳን ጾም ሆኖ ሙስሊም ከሆነ አጋጣሚ በወቅቱ የነበረው ኤክስፓት የረመዳን ጾም ጊዜ ሀገራቸው ይሄዳሉ። በዛ ጊዜ እኔ የመፈረም ስልጣን ስላልነበረኝ ካሽ አውጥተው ነበር የሚሰጡኝ። በወቅቱ በጣም ብዙ ካሽ ማለት ነው። እምነታቸው የዛን ያህል ነው። ኢቨን ያኔ ዋስ ምናምን የሚባል ነገር የለም። እዛ ስገቢ ዋስ አልተጠየቅሽም? እዛ ዋስ ጭራሽ ምንም ነገር አልነበረም። እና ይሄ ይዘህ መጥፋት ትችላለህ፣ ካምፓኒውን እንደማይሆን ማድረግ ትችላለህ። ምክንያቱም ስልጣን የነበረኝ እኔ ነበርኩ። ስልጣን ስልህ በወቅቱ ኃላፊነት ተሰጥቶኝ ሄድኩት ስለ ድርጅቱ። ሊያውም ደግሞ በወቅቱ 100,000 200,000 ብር ካሽ ማለት ህይወትህን ነው የሚቀይረው። ያኔ መሬት ምናምን ሁሉ ትገዛለህ። በ50,000 ብር መሬት ትገዛል። አይ ነው ጥሩ ነበርኩ በአረንጓዴ ጊዜ ፍራሙ ነው። ስለዚህ ታማኝነቱ ነው የመጀመሪያው፣ ታማኝነት ነው። ሁለተኛ ለሁሉ ነገር ዴዲኬትድ መሆን አለብህ። በዓል ነው አልችልም አልልም፣ ራበኝ ምሳ ሰዓቴ ነው እንደዛ ብሎ ነገር የለም። ምሳሽን ይዘሽ ቁጭ ብለሽ ቢል ትባል ትችላለህ ስራ ካለ። ስለዚህ እየሰራህ አት ሴም ታይም መብላት ካለብህ መብላት ትችላለህ። ምክንያቱም ሁሌ የሚሆን አይደለም። ስራ ባለ ሰዓት ግን ስራን ገፍቶ አይ የምሳ ሰዓቴ ነው፣ አይ መውጫ ሰዓቴ ነው፣ አይ ቅዳሜ ነው፣ አይ እሑድ ነው፣ አይ ሆሊዴ። አስታውሳለሁ ሆሊዴ ሰርቻ አውቃለሁ። ማለት በቃ ቤተሰብን የምታሳምነው አንተ ነህ። ያንተ እነሱም ጋር ብትኖር ያንተ ፋንታ ነው የሚሆነው። ግን ለምሳሌ እነዛ ነገሮችን አንቺ አለማስከበርሽ ማለት ነው ላይክ ልክ ደ ወርክ ካልቸር ስናየው ላይክ የሆነ ባውንደሪ ማሳለፍ ነገር ነው። ላይክ የትኛው ማኔጅመንት ላይ ያለ ሰው ሰራተኛ በዚህ መልክ ቢሰራለት በጣም ደስ ይለዋል። ላይክ ጥሩ ነው ተሰዋል። አይ ቲንክ የሆነ እንትን የሆነ ሰዓት እንደ ሰው ይወስነዋል። ማናጀሩ ወይም ባለ ሲኢኦ ማናጀሩ ከላይ ያለው ሰው ይወስነዋል። አንዳንዴ ብዙ ያንን ነገር ማሳየታችን ምናምን ግዴታ የሚያደርጉታሉ ምናምን። በእርግጥ የሆነ የራስን ኃላፊነት ከመወጣትም አንጻር ምናምን ይሆናል ፍላጎት ማለት ነው። ይሄ ከውስጥ ያለ ፍላጎት አለ። መስራት ብቻ ነው ፈልገው። ማንም እንትን እንዲሰጥ አይደለም፣ ሪኮግኒሽን እንዲሰጥ ምናምን ሳይሆን በቃ የመስራት ፍላጎት የራስ ያ ደግሞ የሆነ 9 ዓመት ደግሞ በጣም ብዙ ነው። የሆነ የተመቸሽ ነገር ነበር ማለት ነው። የሆነ ነገሩ አላቅም ላይፍሽ ላይም የሆነ ለውጥ ነበረው። የሆነ በጣም አሪፍ ወይ ከኢንካም ደረጃ ሳላሪ ላይ ያኔ በገንዘብ ደረጃ ምንም ግድ አልነበረኝ። ማለት ቤተሰብ ጋር ነው የምትኖረው። ቤተሰብ ጋር ስትኖር ምን እንትን አለብህ ወይ ሴፍ ታደርጋለህ ወይ የሆነ ለትራንስፖርት ታወጣለህ። ግን ያው ለቤተሰብ የሆነ ነገር ታደርጋለህ ማለት ዝም ብለህ። እነሱ ኢቨን አይፈልጉም
የኔ ቤተሰቦች ምን አገባሽ ማናዘዘሽ ነው የምባለው። ማለት አንድ ነገር ለማድረግ ስሞክር ማናዘዘሽ ይሄ አንቺ ህይወት ነው እዛው ማለት ሴቭ አድርጌ ነው። አባቴ ባንክ ሰራተኛ ነበርና 30 ዓመት ንግድ ባንክ ነው የሰራው። ሴቭ ማድረግ ላይ በጣም እንትን ሴቭ አድርጊው ለእኔ ይሄን ከምታደርጊ እዛው አታስቀምጪውም ለአንቺ ነው የሚጠቅማለን ለእኛ አይደለም። ድሮ መሆኑ ጠቀመ። አሁን እቤት ነበር ቡክ ይዞላ የሚመጣው አካውንታች እዚህ እንደዛ ነው የሚለው የነበረው። ስለዚህ ያኔ የነበረው ምንድን ነው እየሰራሁኝ እያለ በመሀል እኔ ኢቨን ድራይቭ ማድረግ የጀመርኩት አሁን የዛሬ 11 ዓመት ነው። ቮልስ ነው የገዛሁት የመጀመሪያ የቢትስ ምንድነው ቢትስ የምትባል እቺ ትንሿ ቮልስ ማለት ቢትልስ ናት። ጩኸት አላት። ምን አይነት በቃ የሆነ አሪፍ ሙድ አድርገሻት ምናምን? አዎ ማለት እንዳልኩ ነው ልጅነት በጣም በቃ ይሄ እንትን አይነት ነኝ ዝም እንደምለውም 11 ዓመት ቢያንስ እዛ ገብተሽ የሆነ ወደ 3 ዓመት ምናምን ላይ ነው 4 ዓመት ላይ የተወሰነ ከሰራሁኝ በኋላ አለቃዬ በቃ እኔ አበድርሻለሁ ከፈለግሻለኝ እና እሱም ያበረታታኛል። ምን ችግር አለው ማለት ገንዘብ ያኔ እኔ ብዙም አልገባኝም ነበር። በእርግጥ ግን እሱ ምን ችግር አለው ነው። ከዛ በየወሩ ከደሞዝሽ እኔ ወስዳለሁኝ ይሄ ማድረግ ከቻልሽ ማለት ዋጋው አነስ ስላለ ነው ወይስ ወደሻት ነው? 25 ሺህ ብር ግን 25 ሺህ ብር ያኔ እኮ ብዙ ነው። በአሁኑ ምን ያህል ይሆናል? ምክንያቱም እኔ አሁን ያኔ በደሞዝ ስታስበው በብዙ ጊዜ ነው የፈጀው። በየወሩ ትንሽ ትንሽ እየቆረጠ የነበረበት ጊዜ ማለት ነው። ያኔ ዴክስ 80 ምናምን ቢሆን ስለዚህ ቢዋይዲ አሁን 3 ሚሊዮን ብር ቢሆን ላይክ እንደ ቪትስ ነገር 1 ነጥብ ምናምን እንደማለት ወይስ 500 ነገር ገቤት ምናምን ይዘሽ ስትይጂ ምን ታውቃለሽ? የመጀመሪያው ስሜት አንዲት ነው የወዳት ነበር አባቴ መኪናዋንና በቃ እኔ ያላገኛትን አንቺ ያገኘሻለ ማለት በጣም ነበር የሚወዳት ቮልስ መኪናና። ነግረሻቸው ነበር የገዛሽው ወይስ የሆነ ሰርፕራይዝ ነገር? እኔ በእርግጥ እነግራቸዋለሁኝ ግን አላስታውሰውም የዛን ጊዜ የነበረውን ሞመንት። ግን በጣም ደስተኛ ነበር። መሪውን ስትይዙ ምናምን ማለት ያለው ስሜት የነበረው ደግሞ እንደ ወጣት ሆነ ስታስበው ላይክ ገና የወጣትነት እድሜ ላይ ያለው እንዴ በጣም ልጅ ነኝና በቃ ወጥቼ የምደባደብ አይነት ታይፕ ነበርኩ። ምክንያቱም እኔ ያችን መኪና ስገዛ በዛ ሰዓት ይሄ መኪና ማንም ሴት ለዛውም ቮልስ ለዛውም እንትን ነበርና መብራት ነበራት፣ አምፕሊፋየር ከኋላ ተገጥሞላታል። ፎቶ አለሽ የመኪናው? አለችኛ እናስገባለን አለችኛ አብሬያት እንደውም እንትን ያልኩትና ሙዚቃ ከፍቼ ላይት አላት። አንቺ እቺን ቮልስ መኪና ብለሽ ምናምን ካሉ ማለት ነው በቃ አቁሜ ወርጄ አንተ የምትቀይረው ነጠላ ጫማ የሌለህ እኔን ትናገረኛለህ ምን ለማትፈልገህ ነው ብሎ በቃ ወጥቶ መደባደብ እና ቤት የሚፈሩት የነበረው አንድ ቀን በቃ ተደብድበሽ ትመጫለሽ ነው። እኔ ደግሞ ለምን ይናገሩኛለሁ? እኔ በአቅሜ በምችለው በድፍረቴ ያደረግኩኝ። ስለዚህ ለምን ይናገሩኛል? አንድ ሰው መንገድ ላይ ከተናገረኝ በቃ ወጥቼ ካልተደባደብኩ ነው። አይ ደግሞ ማለት ይሄ ሴት ሆነሽ ምናምን ቮልስ ስትይዢ ላይክ የድሮ መኪና ስለነበረሽ ብሎ ሰው ኤክስፔክት የሚያደርገው ቴክኒካል ምናምን ችግሮች ያጋጥሟታል ምናምን እና እንዴት ነበር ስታደርጊያት የነበረው? ምናምን ወርደሽ ከፊት ነው አይ ቲንክ ሞተሩ አይሳ ከኋላ ነበር። ለዛ ነው አይኗ አይፈጠጠ ይባላል። ከኋላ ሞተሯ ስለሆነ እሳት ከኋላ ነበረ። በጣም ያስቸግር ነበር። በየጊዜው ጋራጅ ነው፣ በሆነ ጊዜ ጋራጅ ነው። በተቻለ መጠን ቶሎ ሰርቪስ አድርጋታለሁ። ግን አንድ የሚረዳኝ መኪና ያስለመደኝ ጓደኛ ነበረኝና እሱ አንድ ነገር ስትሆን ቀጥታ እሱ ጋር ስለምደውል ስለነበር እሱ ስለነበረው መኪና ባህሪያቸውን ስለሚያውቀው እዛው ሰርቶ ይሄድ ነበረ። እንዴት ሆነሽ ግን የመኪና መጨረሻ? ከዛ በኋላ ያው ከሆነ ጊዜ በኋላ እየቀየርክ ትሄዳለህ። ገቢም ከፍ እያለ ይመጣል ምናምን። አዎ ገቢ፣ ምክንያቱም ያችን ያህል እንትን ቢልም ጥሩነቱ ያኔ ልክ እንደ ኤንጂኦ ነው። እዛ እነሱ ጋር መስራት ጥሩ ነው ገቢው። የወሩን ሳትጠቀም የሚቀጥለው ወር ደሞዝ ምናምን ይመጣ ነበር። በጣም ደስ የሚል ጊዜ ነበር። አስቧል። ይህን ደሞዝ ሳጨርስ ያው ደሞዝ እኮ ሳትነካው ምናምን ያሁኑ ጭራሽ የለም። እንደዛ ስለነበረ መኪና እንትን እያደረግክ ትሄዳለህ ማለት ነው። ከዛ ከወጣሽ በኋላ ወዴት እንትን አልሽ?
እዛ 9 ዓመቱን ከጨረሽ በኋላ እዛ እንግዲህ እንዳልኩ መጀመሪያ ላይ እኔ ስለነበርኩ የጀመርኩት ረጅሙን ጊዜ የሰራሁትም እኔ ነበርኩኝ። ጥሩ ኮምፐንሴት ተደርጌ ነበረ። ስለዚህ ቀጥታ የሄድኩት ዩክሬን ነው ማስተርሴን ለመስራት። ዩክሬን ያ ግን ቆይ ከዛ በፊት ግን ማለት ነው ለምሳሌ ላይክ 9 ዓመት አይደለም ኢቭን 1 ዓመት 2 ዓመት እንኳን የሰራንባቸውን ካምፓኒዎች መላቀቅ እንኳን ላይክ በጣም ከባድ ነው። ምክንያቱም አብዛኞቹ ጓደኞቻችን እዛ ውስጥ ነው ያሉት ምናምን ነገር ይሄ ኢቭን ይሄ ሩቲናችን እንኳን በቃ ለምደነዋል ነገር በቃ የሆነ አንዴ ፊክስድ እናደርገዋለና 9 ዓመት ከሰራሽበት መስሪያ ቤት ልክ ወተሽ የመጀመሪያው ሳምንት የነበሩት የሆነ ደስ ማይል ስሜት አለ ብዬ አስባለሁ። እንዴት ነበር እሱ ነገር? እኔ በመሀል እንዳልኩ ወደ 7 ዓመት አካባቢ እንደሰራው እንትን ያደርጋል አንድ ቦታ ላይ ማለት በጣም ኮንፈርት አለው ማለት ድርጅቱ በጣም ሲስተም አለው፣ ብዙ ነገሩ የተሟላ ነው። ሌላ ቦታ እንድትሄድ የሚያደርግህ አይነት ኢንቫይሮንመንት አይደለም። ለዛ ወደ ሳይሆን አንደኛ በኃላፊነት ነው የምትሰራው፣ ሁለተኛ ማንም መጣ ባዩሽን ጠይቋት ነው የሚባለው። ስለዚህ እንዴትም አድርገህ እንትን ልትል አትችልም። ግን የሆነ ሰዓት ላይ ልክ 7 ዓመት አካባቢ ለውጥ ፈለግኩኝ እና ማመልከት ጀመርኩኝ። አንድ ቦታ አገኘሁኝ በኦፕሬሽን ማኔጀርነት ነው እንደውም አግኝቼ ስራ ጀምር ያለችን ደብዳቤ ሰጠችኝ። እዚህ ሪዛይን አደረግኩኝና አጋጣሚ የማኔጂንግ ዳይሬክተሩ መጥቶ ነበረ። አየሁት ሪዚግኔሽንሽን እና ምንድን ነው ብሎ አናገረኝ ማለት ነው። ሲያናገረኝ የተሻለ ማለት ምንም ምክንያት ኢቨን ምክንያት የምሰጠው አልነበረም ማለት ድርጅቱ በጣም ከመመቸቱና ጥሩ ከመሆኑ የተነሳ የሚገርም ሲስተም ስላለው ምክንያት ራሱ መስጠት አልችልም። የነበረኝ አማራጭ ደሞዝ የተሻለ አግኝቼ ነው ማለት ነው። ምን ያህል ብታገኝ ነው አለኝ። ከዛ በወቅቱ ያገኘሁትን ከእናንተ ይሄን ያህል የተሻለ አግኝቻለሁ አልኩት ማለት ነው። ይሄን ያህል አገኘሽ? ኦኬ እሱን ደብል ነው ማድርገው አለኝ። ስለዚህ እሺ ምን ብለህ ትከራከራለህ? ደብል ኦኬ እሺ በቃ ችግር የለም ለእነሱ ነግራቸዋለሁ። ስለዚህ ቀጣዩን አመት ሰራሁኝ ማለት ነው። እዛው ቀጠልኩኝ። የስልጣንም ምክንያቱም ጥያቄ ነበረኝ ኤችአር ዲፓርትመንት ላይ በኃላፊነት መስራት እፈልጋለሁኝ የሚል ነበረ የነበረ ኦፊስ ማኔጀር ብለው ነበረ እና ኦፊስ ማኔጀር ሲሆን ግድብ ይላል። ልክ እንደ ሴክሬታሪ ነው ኦፊስ ማኔጀር ማለት ሴክሬታሪ ነው። እና ኤችአሩ ላይ እኔ በጣም ብዙ ስለሰራሁኝ እሱን ማኔጅ ማድረግ እፈልጋለሁ አልኩት። ስለዚህ ደሞዝ ፕላስ ደግሞ የፕሮሞሽን ተሰጠኝ ማለት ነው። እዛ ላይ የነበረው ላይክ ብዙዎቻችን ለምሳሌ እኔም ተቀጥሬ ያውቃለሁና የሆነ ኦፊስ ፖለቲክስ አለ። ይሄ በቃ ከሰዎቹ ጋር ማለት ተስማምቶ መኖሩ ማለት ነው። 9 ዓመት ነው፣ አንድ ድርጅት ነው። በእርግጥ ሁሉም አንቺ ሲኒየር ስለሆንሽ በቃ ማንም እንደማይነካሽ ምናምን ነገር ፊል ያደርጋሉ። ግን በዛ ውስጥም አለ ያቺን ፖዚሽን ሊያሳጡሽ ምናምን የሚመጡ ሰዎች፣ አንቺ ያለሽን ታማኝነት ምናምን ሰብረው ቆርጦ መግባት የሚፈልጉ ሰዎች ምናምን አሉ። አንዳንድ ማናጀሮችም አሉ ቀሽም ማናጀሮች ምናምን ነገር። ግን እንዴት ነበር እሱ ነገር? እዛ 9 ዓመት ውስጥ የነበረሽ ቆይታ ምናምን አንዴ ሊያስለቅስ ይችላል ኦፊስ ውስጥ ያሉ ነገሮች እና እሱ እንዴት ነበረ ፌስ ያደረግሻል? ስሙዝ አልነበረም ማለት መቻል ይፈልጋል። አሁን አንተ እንዳልከው አይነት ሰዎች እንዴት እሷ ምን የተለየ ነገር ቢኖራት ነው? ለምን ማይሆን ስም ራሱ ይሰጡሃል። ግን ራስህን ስታቅ ማንነትህን ስታቅ ምንም አይመስልህም ማለት ኢቭን ለማስረዳት ራሱ አትሄድም። ታውቀዋለህ እሷ እንዲናት እንደዛ ነው። ምክንያቱም ብዙ ጊዜ ነጮች ሲመጡ የኤክስፓቶች ሲመጡ ያለው ነገር ጥሩ ስም አይደለም። ግን የራስ ቦርደር ሊኖር ይገባል። ያ አሁን በጣም አስታውሳለሁኝ እዛ በወቅቱ አንድ የገጠመኝ ነገር ነበርና እሱ ጉዳይ አስፈጻሚም ሹፌርም ነበረ ልጁና ብዙ ጊዜ የእጅ አመል አለበት። ያንን በተወሰነ በጊዜ ሂደት አወቅ ነው እኛና ለካንትሪ ማኔጀሩ ነገርኳቸው። የሆነ ነገር ጠፋ ሲባል አልነበረም ድርጅት ውስጥ እንዲያን ነገር አልነበረም። የመጣው አንድ እሱ ነው ሊሆን የሚችለው። ስለዚህ እሱ ምንድነው ማድረግ ያለበት? ነገሩን ወደ እኔ መገልበጥ አለበት፣ ስሙን ለማጽዳት ማለት ነው። እቁብ ነበር የሰራተኞች እቁብና
ሴፍ ቦክስ ምናምን እኔ ጋር ነበር፣ የኔ ኦፊስ ነው የሚቀመጠው እቁቡ ማለት ነው። ስለዚህ አንድ ጊዜ ተሰብስቦ በወቅቱ በጣም ብዙ ብር ነበረ፣ 16,000 ብር ነበር አስታውሳለሁ። እኔ አንድ ችግር ገጥሞኝ በጣም ተደናግጬ ወጣሁኝ። ስወጣ ሴፍ ቦክሱ አልቆለፍኩም፣ ቢሮ አልቆለፍኩም። በጣም የሆነ በድንጋጤ ነው የወጣሁት ማለት ነው። ቦርሳዬን ይዤ ኢቨን በእኔ መኪና አልነበረም በድርጅቱ መኪና ነበር ያደረሱኝና እሱ ራሱ ነው እንጂ ያደረሰኝ። በቃ አይዞሽ ምናምን ብሎ ቦታው ላይ አድርሶኝ እሱ ተመለሰ። ያደረገው ምንድን ነው? ተመልሶ ያንን ብር ማውጣት። ያንን ብር አወጣ። የሴፍ ቦክሱ ቁልፍ ጠፍቷል ተባለ። ከዛ ከገዛንበት ሄደን ጠፍቶብናል ቁልፉ፣ ፓስዋርዱ አንዳንዴ ፓስዋርዱ ብቻ ሳይሆን በቁልፍም በፓስዋርድም ሲሆን ፓስዋርድ ማወቅህ ምንም ለውጥ አያመጣም እና ሲከፈት ብሩ የለም። በጣም ነው የሚያስደነግጠው። በዛ በገጠመኝ ችግር ላይ እሱ ተደርቦ በጣም ከባድ ነበር። ስለዚህ ብር ጠፋብኝ ስል ያደረገው ነገር በኋላ ላይ ነው የምሰማው። እሳቸው ጋር ገብቶ የካንትሪ ማኔጀሩ ጋር ገብቶ ራሷ ሰርቃ እኮ ራሷ ወስዳለች ችግሯ አውላ ነው እኛን ተጠያቂ ያደረገችው አለ ማለት ነው። እና ተጠይቆ ነው ያደረገው ወይስ ሳይጠይቅ ነው እንደዚህ የተናገረው? እኔ ጠፋብኝ ብዬ በቃ ድርጅቱ ውስጥ ጠፋብኝ፣ ይሄ ነገር ጠፍቷል፣ የሴፍ ቦክስ ቁልፍ ጠፍቷል፣ ይህን ያህል ብር ጠፍቷል። እቁቡ ደግሞ ይታወቃል፣ የሚደርሰው ልጅ አለ፣ እቁቡ ምን ያህል እንደሆነ ይታወቃል በወር። ስለዚህ ጠፍቶብኛል ብዬ ለሁሉም ሰራተኛ የተናገርኩት፣ ምን ማድረግ እንዳለብኝም አላቅም በወቅቱ። ስለዚህ ያደረገው ነገር ምንድን ነው? እነሱ ጋር በማነሳቸው ጋር ገብቶ ራሷ ናት የወሰደችው፣ እኔ ነኝ ያደረስኳት፣ እንዲህ ችግር ገጥሟታል፣ ስለዚህ ለችግሯ እንዲሆናል ወስዳ ነው ጠፋ ያለችን ነው ያለውና በጣም በጣም ከባድ ጊዜ ነበር። እና የዚህን ያህል ሄዱ ባህል ሰዎች አንተን አታክ ለማድረግ ማለት ነው። ፋይናሊ ግን በሆነ ነገር አልተስተካከልም። የሆነ በምንም 5,000 ብሩን ቁብ የደረሰው 5,000 ብሩን እኔ የኔ ተራ ስለሆነ እኔ ልተውልሻል 5,000 ብር አትሊስት 11,000 ብሩን ግን ከእንደገና እናቴ ናት መስሪያ ቤት እቁብ ገብታ ያንን ብር የከፈልኩት ማለት ነው። እና ስራ ቦታ ላይ ስትቆይ አንተን አታክ የሚያደርጉበትን መንገድ አታውቀውም። ምንም ያህል ብትጠነቀቅ ጥሩ መሆንህን ሴትል አድርገህ መስራትህን የማይወዱ ሰዎች አሉ። የልጁ መጨረሻ ግን ምነው ነገር መጨረሻ በሌላ ኪዝ እጅሽ ላይ ያልጣሉ። እኔ ብዙ ጊዜ ማለት ለበቀል ወይም ደግሞ ከሌ እንዲያርጎኛል እንዲህ በሆነ አይነት አይደለም። ኢቨን ረሳሁት። ከዛ በኋላ ሁላችንም ነው እንዳልኩ ተርሚኔት የተደረግነውና ወደ መጨረሻ አካባቢ ስለነበረ ተርሚኔት ከመደረጋችን በፊት ነው እሱ ቀድሞ የወጣው የነበረው የተሻለ። ምክንያቱም ይዞ የመጣው ብዙ ጊዜ እንደዚህ አይነት ስራ ስትሰራ ፊልድ ምናምን ስራ ስላለው መኪኖች ተከራይተን ነበር የምንሰራው። ከተከራየነው መኪና ጋር እንደ ሹፌር ሆኖ ነው የመጣው። ግን እግረ መንገዳችንን እንደ ጉዳይ አስፈጻሚም ሆኖ እንዲያገለግል ድርጅቱ ስለቀጠረውም ጭምር ነበር። አንድ በጣም በደንብ እዚህ ጋር ማንሳት የምፈልገው ነገር አሁን አንቺ ከምትሰሪበትም የግልሽ ካምፓኒም አንጻር ለምሳሌ ካምፓኒዎችን ሲስተም ነው ሲስተም ያልነበረው ነው በደንብ ሲስተም ምሳት ይዙ እና ለምሳሌ አሁን በተለይ የእኛ ትውልድ በተለይ የጄንዚ ትውልድ ከሆነ በጣም ሶፍት ነው ብዬ አስባለሁ አብዛኛው ጊዜ እንደምናየው። እና ደግሞ ከዚህ ፊትም ከቴዲ ጋርም እያወራንበት ነበር እና ለምሳሌ ልክ እንደዚህ ቶክሲክ ኢንቫይሮንመንት ሰዎች ሲሆኑ እዛ ቦታው ላይ ሆነው ራሳቸውን አይ ቲንክ ቢውልድ ማድረግ ለእኔ አይመስለኝም፣ ግን ራሳቸውን ሆነው እዛ ቦታ ላይ ማጠንከሩ የተሻለ ነው ወይስ ደግሞ ከዛ ወጥተው ሌላ ቦታ መፈለግ የትኛው ነው የተሻለ የሚሆነው? እንግዲህ እንደ ካምፓኒው ነው ማለት ቶፕ ላይ ያሉት ሲኒየር ማኔጀሮች ምን አይነት እንደሆኑ ይወስነዋል። ኢንቫይሮንመንቱን ማስተካከል የሚችሉት እነሱ ስለሆኑ ማለት ነው። ቢቻል አንድ ድርጅት ላይ በተቻለ መጠን የቆይታን ጊዜ መቆየት አንድ ቦታ ላይ ጥሩ ነው የሚቻለውን ችሎ። ምክንያቱም ኢቨን አሁን ለምሳሌ ፕሮሞሽን ለማግኘት ከፈለክ ስለ ድርጅቱ እዛው ድርጅት ሆነ ራስን ለማሳደግ ከፈለክ እንዲያሳድጉ ከፈለክ ሌሎችም ነገሮችን ለማወቅ አንድ ቦታ ላይ መቆየት ይመረጣል። ለሲቪህም ስለማይጠቅም ማለት ነው።
ግን በጣም ቶክሲክ ሆኖ በጣም ለማይመች ሁኔታ ደግሞ አለ ልትቆይበት የማትችለው የራስህን ነገር የራስህ ቦርደር ኖሮ ራስህን አግልለህ ስራውን ብቻ ሰርተህ ያንን ኢግኖር ማድረግ ከቻልክ ጥሩ፣ የማይሆን ከሆነ ምንም አማራጭ የለውም፣ ሌላ ኦፕሽን መፈለግ ይቻላል። ግን አሁን ላይ ባለው ሁኔታ የተሻለው ትንሽ ነው፣ የባሰ ሊሆን ይችላል። እና እንዴ ከዚህ ጋር እኮ አልተመቸኝም ብለህ ስትሄድ ያኛው የተሻለ ለመሆኑ ምንም ማረጋገጫ የለህም። አሪፍ ታስባል ላይክ መውጣቱ የተሻለ አማራጭ ነው ወይስ ሆነ እዛው ተቀምጠ ራስን ቢውል ማለት ይችላል? እሷ እንዳለችው ማናጀሮቹ አንዳንድ ይሆናላ ወሬ የሚሰማ ምናምን ነገር በሰራተኛ ፐርስፔክቲቭ ነው። ግን በሰራተኛ ቦታ ሆነ ብታስበው እንትና ማለት ማናጀር ይወስናል። ከላይ ያለው ሰውዬ ቶፕ ላይ ያሉት ሰዎች እንዴት ነው የሚያስቡት? ገባ? የ80 ሰው ወሬ እየለቃቀመ ማኔጅ የሚያደርግ ሰው እና የራሱን ደግሞ እንትን እየተከተለ የሰዎችን ፐርፎርማንስ እያየ ባህሪያቸውን እየተረዳ የሚሄደው ይለያያል። እንደዚህ አይነት ሰው ካልሆነ ወሬው የሚሰማ ሰውዬ ለአንተም ጠቃሚ ስላልሆነ ኢንቫይሮንመንቱም መውጣት ነው የሚሻለ ሳይገሉ ማለት ነው። ግን ላይክ እንትኑ ይሄ ላይክ ሶፍት መሆኑ አይመጣም እንትን ይሆናል። ላይክ የሆነ ሰዓት ላይ ሁሉም ቦታ ኮንፈርት ነው የምትፈልግ። የሆነ ቦታ አልመች ሲል ላይክ በሁለት ወር ለምሳሌ አሁን በቪዲዮ ፕሮዳክሽን ላይ ላይክ ከተማ ውስጥ ከተማ ውስጥ ያለ ሁሉም ፕሮዳክሽን የሚቻገርበት ነገር ቢኖር ሰራተኛ አይቆይም። በተለይ በኛ ሴክተር የሆነ ኤዲተር ተቀጥሯል ላይክ በሁለት ሳምንቱ ወይ ደግሞ ከሆነ ከ3 ወር ምናምን በኋላ የሆነ ነገር አልተመቸው ወጥቷል፣ ሌላ ቦታ ይሄዳል ምናምን ነገር። ደግሞ ላይክ ሴክተሩ በጣም ትንሽ ናት፣ የት እንደሚሄዱ ላውቁ ታውቀዋለህ እኮ ምናምን በጣም ጠባብ ነውና አይ ቲንክ በእኛ ስራ ደግሞ ላይክ ሁሉም ኮንፈርቱ የሚፈልግ ነው። ሁሉም የራሱን ክሬቲቪቲ ማራመድ ይፈልጋል ምናምን እና ማንም አይቆይም፣ ቶሎ ቶሎ ይፈጥናል። በዚያ አያይዘሽ ግን የከኔነት ኮንሰልታንሲ ምን እንደሚሰራ ምናምን ነገር እስቲ በደንብ ስለሱ ነገር ነው። ከዛ በፊት ዩክሬን በረን እንምጣ። እሺ አይሻልም? ዩክሬን ደርሰን እንምጣ እና በደንብ ከዛ በኋላ ስለ ስራዎቹ በደንብ ማውራት አለብን። ማለት እኛም የምናውቃቸው የሚገርም ሲስተም የዘረጋሽላቸው ድርጅቶች ስላሉ እሱን ስለምናወራ አንደኛው ካምፓኒ ውስጥ ደግሞ የተቀጠረ ሪሰርች ነው። ምንድን መስካሪ ነኝ እኔ ዊትነስ አለ ፈራኝ ማለት ዩክሬን የነበረው ኤክስፔሪንስ እንዴት ነበር? እንዴት ሄድሽ? በጣም ደስ የሚል እንዴት ሀሳብ መጣልሽ? ዩክሬን ነፍ ሀገር አለ ምናምንና እንዴት ዩክሬን መረጥሽ ለትምህርት? ወይስ የሆነ ቻንስ መጥቶ ነው? ቅድም እንዳልኩ ነው፣ ኦፖርቹኒቲን ለማግኘት ሬዲ መሆን አለብህ። አንድን ነገር ለማግኘት ምኞቱ ካለ ፍላጎቱ ካለ ሬዲ ከሆን ፊት ለፊት ያሉትን ነገሮች ታያለህ። እና እንዴት ማለት ብዙ ጊዜ ሰው እንዴት ዩክሬን እንዴት መረጥሽው ነው። እኔ በወቅቱ ልክ ያንን ሳረግ ይደክመሃል የሆነ ሰርተህ ሊያውም አንድ ቦታ ላይ እስቲ ትንሽ ወጣ ብል ትንሽ ማለት ካለው እንትን ወጣ ብል። ከዛ በፊትም በእርግጥ እኔ ግብጽ ደርሼ መጥቼ ነበር እነሱ ጋር እየሰራሁኝ ማለት ነው። እና ይሰጡሻል ብለሽ ነው ቪዛ። ለእኔ በጣም ከባድ የሚባሉ ነገሮች ቀለል ማድረጋቸው ነገር ምን በቃ ጠይቃቸዋለሁ እምቢ ካሉ እምቢ ያሉ ነው። እና በአንድ ሳምንት ነው የሰጡኝ። ሄጄ 15 ቀን እሱ ደግሞ ሌላ ታሪክ ነው። 15 ቀን ቆይቼ ልክ እኔ የግብፁ ማለት ነው የግብፁ 15 ቀን እረፍት ነበር የሄድኩትና ልወጣ 2 ቀን ሲቀረኝ የግብፅ መሪ ብጥብጥ ተነሳ ማለት ነው። እና ኤርፖርት ላይ ስታክ አደረኩኝ ለመውጣት ማለት ነው። እሱ ሌላ እንትን ነው። እና ከዛ በፊትም እንደሱ አይነት ኤክስፒሪየንስ ስለነበረኝ ኦኬ ልውጣ እስቲ ብዬ ነበረ። ከዛ ዩክሬን ሄድኩኝ። የእንግሊሽ ክላስ ነበር። ከተለያዩ አፍሪካ ሀገራት የመጡ ልጆች ነበሩ። የኛ ክላስ በብዛት የነበረው በዩክሬን በራሳቸው ቋንቋ ነው የሚያስተምሩት፣ ግን እንግሊሽ ክላስም አለ። የእንግሊሽ ክላስ ደግሞ ለአፍሪካውያን። ስለዚህ እዛ ነበረ የነበረው ቆይታ እጅግ በጣም ደስ ይል ነበረ። የተለያየ አፍሪካ ሀገራት የተለያየ ሀሳብ ደስ ይል ነበር። እና ኢትዮጵያውያን አንድ የገባኝ ነገር ስንወጣ በብዙ ነገር ለየት ያለንን፣ በትምህርትም ጎበዝነን። ፈርስት ሴሚስተር ላይ የመጀመሪያው አመት ላይ ሴሚስተር ሳይሆን የመጀመሪያው አመት ላይ እኔ ነበርኩ ከክላሱ ጎበዝ ተማሪ ነበርኩት። ነጮችም ነበሩ አረቦች ግን ያው ስቲል ከአፍሪካ ጋር ሆኖ አረቦች ነበሩ። እንግሊዘኛ ከመረጥ ኦፍኮርስ የኛ ክላስ ነው የሚሆነው። እና ግን እዚህ ለብሬክ ስመጣ የነበረው
አንዳንድ ማስተካከላቸው ነገሮች ስለነበሩ 4 ወር ቆየሁኝ። አንድ ሴሚስተር ትንሽ ሚስ አደረግኩኝና ሁለተኛው አመት ላይ እንደ ሜዳሊያ የሆነች ወርቅ ነበረች የምትሰጠው፣ ሚስ አደረግኳት። አንድ ሌላ ናይጄሪያዊ በልጦኝ ተገኘና ሁለተኛው አመት ላይ ቆንጆ ነበር። በጣም የሚገርም ኤክስፒሪየንስ ነበረ። ግን እኔ ግን በደንብ ልመልስሽና መጀመሪያ ከኢትዮጵያ ከሄድሽ በኋላ ዩክሬን ስትገቢ ያለው ቫይብ እንዴት ነበር? እዛ ስንሄድ የመሰለንና ያገኘነው ነገር አንድ አይነት አይደለም። ምክንያቱም ዶርም ነው የገባሁት የነበረው። መጀመሪያ በዩኒቨርሲቲ ስለነበረ የሄድኩት ዶርም ነው እና የዶርምን ህይወት አላቀውም እኔ እዚህም ስለማላቀው እዛ የዶርም ህይወት ትንሽ ግራ ያጋባ ነበር። ማለት ኤክስፔክት ያደረግኩት አልነበረም እና ከዶርማችን ፊት የነበረው ነገር ምናምን ደስ የሚል አልነበረም። ና እንዴ ውጭ ማለት እንደዚህ ነው እንዴ የምትለውን ደስ የማይል ነገር አለው። ግን የአንድ አካባቢ ሁኔታ ነው እሱ። እያወክ ስትሄድ ሌሎች የተሻሉ ነገሮች አሉ። ራስን እያላመድክ መሄድ ነው። አንድ ነገር ውስጥ ከገባህ በአንድም ሆነ በሌላ መጨረስ ነው። ከጀመርክ መጨረስ ነው። ግን ላይክ በጣም ብዙ ብር አይተሻል፣ ኮምፐንሴሽኑ አሪፍ ነበር ምናምን ብለሽናል። እና የሆነ ሰው ብር ለምዶ ክላስ ምናምን ጭራሽ ነው የማይመጣው። ሜቢ እንዲሁም ከሀገር ከወጣን ምናምን ሌላ ስራ ምናምን ወይ እዛ ሀገር ለመጥፋት ነው እንጂ በትምህርት ኬዝ ሄደን ምናምን እንዴት ተምረሽ ምናምን ተመልሰሽ ደግሞ ማኔጅ ማድረግ እኔ ብቻ ነኝ የተመለስኩት። ለመመለሱም እኔ ነኝ የተመለስኩት። ኢትዮጵያውያኖች 1 2 3 ነበርን። አንዷ ቀደም ብላ ተመለሰች። ክላሱም ሌላ የቤተሰብ ችግር እንትን ብሏት የቤተሰብ ኬዝ አጋጥሟት ተመለሰች። 2ቱ ግን በዛው ነው እንትን ያደረጉት። አብዛኛው እዛ የሚሄደው ሰው ከየትኛውም የአፍሪካ ሀገር ቢሆን ተመልሰው ሀገራቸው የሚገቡት ጥቂቶች ናቸው። በዛው ወደ ሌላ አውሮፓ ሀገር የሚሄድ ምክንያቱም ዩክሬን የሸንገን ቪዛ ተሰጥቶ አይደለም የምትሄደው፣ እዛ እንትን ውስጥ አይደለም ያለችው። የራሷ ቪዛ አላት እንጂ የሸንገን እንትን አይደለችም። ስለዚህ ለመመለሱ ከሆነ ማለት አስቸጋሪ ነበር። ብሩን አግኝተሽ ለሚለው እኛ ኮምፐንሴሽን ሲሰጠን በወቅቱ መኪና ቪትስ ይገዛ ነበረ ምናምን፣ ቪትስ ገዝተው ሌሎች ነገሮች የገዙ አሉ። እኔ ግን እንደዛ ሳይሆን ያደረግኩት ወደዛ ነው ሄጄ ከፍዬ ስለሆነ የተማርኩት፣ ከፍዬን የተማርኩበት። ግን ለምሳሌ እዛ ለምሳሌ ዩክሬን ከተማርሹ ትምህርትና ኢትዮጵያ ውስጥ ከተማርሹ ትምህርት ለምሳሌ በካሪኩለም በምትማሩበት መንገድ ምናምን ነገር ከሁለቱ ያይሻቸው ልዩነቶች ምን ነበሩ? እዛ በጣም ስትሪክት ናቸው። እንደዚህ እንደምታስበው አይደለም። በጣም ኦርጋናይዝድ ናቸው። ኢቨን የቤት ስራ ተሰጥቶ ወይም ደግሞ አንዳንድ ነገሮች ተሰጥተው ስትሰራ ከጎግል ወይም ከአንዳንድ ነገሮች ኮፒ ፔስት ማድረግ አትችልም። ምክንያቱም ቼክ ይደረጋል። አሁን ምናልባት ቻትጂፒቲ ወይም የኤአይ ከተጠቀምክ ኤአይ ያንን ማለፍ ይችላል። በዛን ጊዜ ግን እሱ አልነበረም እና ቼክ ተደርጎ ነው ምን ያህል ፐርሰንት ከኢንተርኔት እንደወሰድን የመፍጠር አቅማችሁን እንድትጨምሩ የመፍጠር አቅማችን የመጻፍ አቅማችን ምንም ያህል ወስደህ አንዱን ከአንዱ አድርገህ ብታደርግ ፕላጃሪዝም ያወጣዋል። መጽሐፍ ወዳለ ምናምን የምትይው ነገር ያቺነች ያመጣችው። ስለዚህ ከ40% ከ45% በላይ ከወሰድክ ፌል ነው። ሌሊቱን ሙሉ ለማን ብለሽ ሁሉ ይሉኝ ነበር። ምክንያቱም ቁጭ ብዬ ይነጋል ስጽፍ ማለት ነው። እዛ የነበረው ነገር እነሱም በጣም ማለት ያቁኛል። የነበረውን ስሰራ በቃ ትምህርት ብቻ ነበረ እና በጣም መጽሐፍ ነው። በጣም ረጅሙን አመት መጽሐፍ ማንበብ፣ ቼክ ማድረግ፣ አብዛኛውን ነገር ራሴን ስላስተማርኩኝ ኦልሞስት ኦል ብዙ ነገር ራሴን ያስተማርኩት በማንበብ በመጽሐፍ ጊዜን አጥፍቻለሁኝ እና የነበረው የዛ የነሱ የትምህርት እንትን ጥሩ ነበር። እንደ ተማሪ እንዴት ነበር የምትዝናኑት ምናምን? እንደ ተማሪ እንግዲህ እንዳንተ ማንነት ይወስነዋል። አብዛኛው ልክ ጭፈራ ቤት የሚያበዛ አለ። ከተማው እንደዛ ይበዛበታል? ከተማው አለው ይበዛበታል። ምክንያቱም አልኮል መጠጡ በጣም በምትፈልገው አይነት አለ። ገደብ የለው ማለት ባለ የብር መጠን
በጣም ውዱን ከፈለግ በጣም ቺፕም ከፈለግ አረቄ ይጠጣሉ። እና እዛ ወደ መጨረሻ አካባቢ እኔም ሞክሬዋለሁ። ውስኪ ግን ምንድነው ቅዝቃዜ ባለ ሰዓት ፊል አታደርገውም። ምንም ያህል ብትጠጣ አትሰክርም። ስለዚህ አብዛኛው ተማሪ ይዝናናል። አይ ቲንክ የበረዶ ሲዝንም አላቸዋል። በጣም የበረዶ ሲዝን ስለ እኔ አስታውሳለሁ። ማለት ደግሞ ኢቭን ስላላደግንበት አናቀው። የመጀመሪያ ጊዜ በረዶ ሶሪ ልልሃል በረዶ እሱን ስታይ ምን የሆነ እንትን አላልሽም? የሆነ እንደዚህ ነው እንዲህ ምናምን ነገር የመጀመሪያ አካባቢ ቀስ ብሎ ስለነበረ ደስ ይልሃል። አሪፍ ኤክስፒሪየንስ ነው። ከዛ በኋላ ግን ያለው ነገር እጅግ በጣም ማለት ብዙዎቹ ውጭ ሄዱ ምናምን ካያቸው በባዶ እጃቸው ሲከምሩ ምናምን ገና አዲስ እንደሄዱ ምናምን እንደሱ አይነት አይደለም። እኔ የማስታውሰው እንደዚህ እዚህ ድረስ ቡትስ አድርገን ስምጥ አድርጎ የሚወስደን ማለት የምንከለከልበት ጊዜ ነበር። መውጣት ከክላስ ኢሜይል የሚላክበት ዛሬ የአየር እንትኑ ይሄና ሄላው ክላስ የለም የምንባልበት ጊዜ ነበር። እኔ የማስታውሰው በእኛ ሀገር እንትን የእኛና የኢትዮጵያ አየር የሚደበቅ አለን። በጣም ደስ የሚል ነው። እዛ ደግሞ ሄደን የነበረው ነገር ሌላ ታሪክ ነው። እና 5 ሱሪ ለብሻ ቃለሁ። 5 ሱሪ ማለት ከስቶኪንግ ጀምሬ እውነት ጉልበት ያማል። እኔ ጉልበቴ እንትን ይለኝ ነበር። ቅዝቃዜው ማለት ስትራመድ አንድ ቦታ ስትሄድ የነበረው ነገር በጣም ከባድ ነበርና ስቶኪንግ አድርጌ ሌላ ስቶኪንግ ከዛ ታይት ምናምን አድርጌ 5 ደርቤ እንደውም ቪዲዮ አድርጌው ነበር አስታውሳለሁ። 5 አድርጌ ማለት ኮንትሮል አታድርገውም በእኛ እንትን ማለት ነው። በጣም ከባድ ከሆነ ግድ መውጣት ካለብህ ለእነሱ ምንም ማለት አይደለም። ለመኖር ተመራጭ ሀገር አለች አሁን አይደለች አሁን የዛሬና ያርገውና ወይ ነበረች። እኔ ወደዚህ ማለት ተምሮ መመለስን ብቻ ስለማስብ ስለነበር ነው እንጂ ቆንጆ ሀገር ናት። ግን የስራ ኦፖርቹኒቲ የለም ብዙ። ያኔ አስታውሳለሁ የቢትኮይን አብዛኛው የሚሰራው የነበረው ቢትኮይን ነበር። እኔም የጀመርኩት ስራ ነበረ ማታ የምሰራ ቢትኮይን ላይ ይሰራ ነበር እዛ። አንቺስ? እኔ አልሰራ። የዛሬ ስንት ዓመት ማለት በጣም ገና እኮ አስቧል ሲጀመር እኛ ጋር እኮ አሁን እኮ ሊሰማ አሁን ያኔ እዛም የነበረው ነገር ክርስቲያን ሆነ ከሆነ አይ የምትሰማው ነገር ጥሩ አለ። ይሄ ቢትኮይን ጥሩ አይደለም ተብሎ ስለሆነ አልሰራውም ነበረ። ግን ለ2 ወር የሰራሁት አንድ ስራ የቤቲንግ ሳይት ማስተዋወቅ ነው። እና ለ200 ስልክ ይሰጣል። ማታ ገብተን ሌሊቱን ሙሉ ነበር የምንሰራው እና 200 ስልክ መደወል አለብን ወደ አሜሪካ። በጣም ከባድ ስራ ነው። በጣም ብዙ ነው። እና የቤቲንግ ሳይት ነው። ቋንቋውን ግን ቻልሽው? የነሱ አልቻልኩም። ምክንያቱም እንግሊዘኛ ነበረ። እዛ ለመኖር ካልፈለክ ወይም ደግሞ መላመድ ካልፈለክ ዲዛይን ያህል ትኩረት ባደርግ መማር ይችል ነበር። 2 ዓመት ቆየሽ ወደዚህ ተመለሽ። እዚህ ከተመለሽ በኋላ እንትናች 1 ወር ቆይቼ በጀነራል ማኔጀርነት በሪኮሜንዴሽን ነው አጋጣሚ ለሌላ ስራ ሄጄ እንደዚህ መጥቼ ነው ስላት እንዴ ፈልግ ነበረ እንደዚህ ኤክስፒሪየንስ ያለው ሰው ጄም ሁኝልኝ አለችኝ። እና እሷ ጋር ነው የጀመርኩት። 1 ወር ብቻ ነው ማለት ኢቭን በዛ 1 ወር ጊዜ ውስጥ ስራ ወደ መፈለጉም ብዙም አልሄድኩም ነበር። ምክንያቱም እዛም ሆኜ የምሰማው ነገር ስራ እኮ የለም ዝም ብለሽ ነው የምትለፊው ነው። ግን እንደማገኝ አውቃለሁ። ስጀምርም ደግሞ በሆነ ፖዚሽን ነው የምጀምረው። ተመልሼ ታች ማለት አልፌዋለሁ። ያን 9 ዓመት ስሰራ ከትንሽ ፖዚሽን የደረስኩበት አለ። እንደ አዲስ ከስር መጀመር አለብኝ ብዬ ስላላመንኩኝ ያው የምኞትህን ነው የምታገኘው። እሷ ጋር ነው የጀመርኩት ማለት ነው። ከዛ በኋላ እንደውም አይ ቲንክ የገባሽበትም ድርጅት ደግሞ በጣም ብዙ ብራንች ያለው ድርጅት ነውና ሶ ላይክ የሆነ ማኔጅመንቱ እንዴት ነበረ? ምክንያቱም ላይክ 2 ዓመት የሆነ ላይክ ትምህርት ላይ ነበርሽ። ከዛ ስትመለሽ ደግሞ ጀነራል ማናጀር ሆንሽ። ሶ እንዴት ነበር ላይክ የማኔጅመንት ሲስተሙ ምናምን ነገር? ማኔጅመንት ሲስተም አልነበራትም። አንድ ትንሽ የቢሮ ውስጥ ነበረ የሚሰራ የነበረው። የእሷ እቅድ ነበራት ቢሮዋን የማስፋት። ስለዚህ እሱን ስታማክረኝ ትችያለሽ እኔ ያዋቅርልሻለሁ አልኳት ማለት ነው። እዛው ነበር የምሰራው። ስለዚህ ከውጭ አምጥታ ከማሰራት ለእኔ ይቀል ነበረ። እዚህ ቢሮ አንድ ሙሉ ፍሎር ተከራየን። እያንዳንዱ ዲፓርትመንት አዋቀርኩኝ። ሙሉ ስራውን ሙሉ የኤችአር ስራውን ሰራው። የሪክሩትመንቱንም ሰራተኛ መቅጠሩን እሱን ሁሉ ሰርቼ
ፖዚሽኔን አስጠብቄ እዛ ሰራሁኝ ማለት ነው። እሱን ከከፈተች በኋላ ከዛ ሌሎች ብራንቾችን መክፈት ጀመረ ማለት ነው ድርጅቱ። በጣም ስኬታማ ድርጅት ነው። አይ የዛኔ ራሱ ማለት እኛ የምናውቀው ያን ካምፓኒ እንደዚህ የሆነበት ሰዓት ነው። አንቺ ነሽ ስትራክቸሩን የሰራሽ? መጀመሪያውን ስትራክቸር እኔ ነበርኩ የሰራሁላት። ምንድን ነው ምናምን እስኪባል ድረስ የሆነ ቲቪም ምናምን እስኪያስጨና የሆነ ነገር አስጨንቆ ነበር የሆነ ሰሞን። ልክ ነው። ያን ሰዓት ላይ ምንም ሳቃት የነበረው ቢሮና ከዛ በኋላ የነበረው ነገር የተለያየ ነው። ካምፓኒውን መጀመሪያ እዛ ከነበረበት አሁን እስካለበት ድረስ ላይክ መንገድ ላይ የነበሩት በጣም የተቸገርሻቸው ነገሮች ምንድን ናቸው? ምክንያቱም ለምሳሌ መጀመሪያ ስትራክቸር ያልነበረውን ካምፓኒ ስትራክቸር ለማውጣት ልኩል ሲሞከር መጀመሪያ ኮንፈርተብል የነበሩ ሰዎች ካሉ ያን ሲስተም ቢውል እንዳታረግ በጣም ትልቁ እንቅፋት የሚሆኑት እነዛ ሰዎች ናቸው። እነሱ እንዴት ነበር ታክል እያደረግሽ ነበር? ከባድ ነበር። ምክንያቱም ቤተሰቦቿ የሚሰሩ ነበሩ፣ ከዘኖቿ ወንድም የሚሰራ ነበር እና ከነሱ ጋር የነበረው በጣም እኔ ግድ አልነበረኝም። ስራዬን ነው የምሰራው፣ የሚያወራኝ ከሆነ ያወራኛል። ለእሷም ራሱ ጊዜ አልሰጥም ማለት የምታዋራኝ ነገር አይነት አለው። ለእኔ ካልተው አንድን ስራ ለአንተ ከሆነ ስራ ያንተ ከሆነ ለአንተ ካልተውኩልህ አትሰራው። እዚህ መጀመሪያ ዲል አለን፣ ይሄን እኔ የምሰራው ለእኔ ተይልኝ። እዚህ ምንም ያህል ቢሞክሩ እሷ እኔን የምታናገርበትን መንገድ እኔ መልስ የምሰጠውን መንገድ ስለሚያውቁት ስለነበር ትፈልገው ነበረ። እሱንም በእርግጥ በጣም ቻሌንጅ ነበረው፣ ግን ደግሞ ሴም ታይም ደግሞ በጣም ጠንካራ መሆኔን ወይም ደግሞ እዛ ጋር የነበረውን ነገር ሲጀመር እኛ ሀገር እንትን የማኔጅመንት ስትራክቸር የሚሰራላቸው ካምፓኒዎች አብዛኛው ፋሚሊ ላይ ዲፔንድ ያደረጉ ነው። የአክስት ልጅ፣ አጎት ልጅ ምናምን የተሰበሰበባቸው ነው። እነሱን ሲጀመር ማስተካከልም ከባድ ነው። የሆነ ከባለቤቶቹም ጋር ያለው ነገር ምናምን ግን ያው ስራ እንትን ተቀብለሽ ይህም ያንቺን አሪፍነት ነው የሚያሳየው በደንብ እና አሁን ይሄን ደግሞ ከዛ በኋላ ወደ ሌሎች ካምፓኒዎች ቀጥለሻል። እኛ የምናውቃቸው አሉ ላይ ከፋሚሊ ነገር ወደ ስትራክቸር የያዙ የማኔጅመንት ስትራክቸር እንዲኖራቸው ያረግሻቸው ካምፓኒዎች አሉ። በጣም ባለቤቶቹ ተወዛግበው የነበሩበትን ነገር ስትራክቸር የሰራሻቸው ካምፓኒዎች አሉ። ወደ እነዛ ቀጠልሽ ማለት ነው። ከዛ በኋላ አይ ቲንክ እሷ ጋር እየሰራሁኝ ኤክስፕሎሬሽን ካምፓኒ ጋር የሚያቀኝ የኤክስፕሎሬሽን ማኔጀሩ ሌላ ድርጅት ወደዚህ ሀገር አዲስ ቢዝነስ ይዞ የመጣ ነበርና መጥተው ገና እየጀመሩ ነበርና አድራሻ የጠፍቷቸው ባዩሽ የምትባላለች ፈልጓት። ምክንያቱም እኔ ኢሜይሌ ሞልቶ ነበር በፊት፣ እነሱ የሚያቆኝ ኢሜይል ሞልቶ ኢሜይል መቀበል አቁሞ ነበርና አይ ቲንክ ስልኬም እንትን ሚስ አድርጎት ነው መሰለኝ። ስልኬ ሚስ ማድረግ ብቻ ሳይሆን እዛ ጋር በፊት የሚያቆኝ በተቻለ መጠን እኔን ኮንታክት እንዳያደርጉ በጣም ሲጥሩ ስለነበረም ጭምር ነው። ስለዚህ እሷ ጋር እየሰራሁኝ ኮሚኒኬት አደረጉኝ። እንደዚህ ሪኮመንድ ተደርገን ነው አዲስ ካምፓኒ ይዘን መተን ነው ከኛ ጋር ብትሰሪ የሚል ነገር ማለት ነው። እነሱ ጋር ስጀምር ኢቨን ፋይናንስ እና አድሚን ማኔጀር ሆኜን የሰራሁትና እኔ እኮ ፋይናንስ ላይ ያልሰራሁም ብያቸው ነበር። ማለት ቫት ዲክሌር አድርግ ነበር፣ ቀለል ያሉ ነገሮችን ሰራ ነበረ። ግን እነሱ የፈለጉት ምንድነው እምነት፣ ቅድም ያልኩህ ነው እምነት ስለነበረ እምነቱን ነው ፋይናንስ ላይ እንድገባ ያደረጉት። ፋይናንስ መቅጠር ትችያለሽ፣ ግን አዘ ፋይናንስ ማኔጀር አንቺ ሁኚ ነው። ምክንያቱም የተሰጠኝ ከዛ በኋላ በውልና ማስረጃ ሙሉ ዴሊጌሽን ሰጥተውኝ እኔን ዴሊጌት አድርገውኝ እኔ ነበርኩ ማንቀሳቀሰው። ግን ከስር ሌላ የሲኒየር አካውንታንት ቀጥሬ ማሰራ የነበረው ማለት ነው። ስለዚህ እነሱ ሲጠሩኝ ነው ወደ እነሱ የሄድኩት ማለት ነው ከዚህኛው። ምክንያቱም ያኛውን ሴክተር በጣም ወደዋለሁ። ኤክስፕሎሬሽን ወይም ማይኒንግ ላይ የሰራሁት 10 ዓመት ነው ቶታል። ከነዚህ ጋር 10 ዓመት ከሆነ ወራ 10 ዓመት ከ5 ወር። አሁን ደግሞ አሪፉ ጊዜ ነው እንዲሁ ማይኒንግ ላይ ምናምን። ግን አሁን ያኔ የነበረው ሲሰሩበት ብዙ ጊዜ የሚሰራው ያው እንደምታውቁት የወርቅ ፍለጋ ራቅ ወዳለ ተለያዩ እንትን ነው እና የነበረው የሴኪሪቲ እንትን ጥሩ ስላልነበረ ዘግተው ወጥተው ነው ከነሱም ጋር የወጣሁት። አሁን አብዛኞቹ ድርጅቶች ጋር እንትን እየገባሽ ውስጥ እነሱ ጋር እየገባሽ ምናምን ነው ስታደራጂ ምናምን የነበረ ያው ተቀጥረሽ።
አሁን ደግሞ የራሽን ካምፓኒ ይዘሽ ያው ብዙዎች ጋር ያሉ የማኔጅመንት ስትራክቸር ችግሮች አሴ ካምፓኒ ምን እንደሚሰራ እንኳን የማይታወቅበት ገቢው ምን እንደሆነ ወጪው ምን እንደሆነ የማይታወቁ ካምፓኒዎች አሉና አሁን ደግሞ የራሽን ካምፓኒ እንትን አድርገሻል፣ የራሽን ሲስተም የራሽን ካምፓኒ ገንብተሻል እና ስለሱ እናወራ። ከኔነት አይ ቲንክ አይደል ከስሙ ጀምረን ከኔነት ምን ይሰራል፣ እንዴት አሰብሽው፣ ወደዛ ስንድትገቢ ምን አረገሽ የሚሉትን ነገሮች ደግሞ ስለ ከኔነት ሳፋ አድርገን እናወራ። እንደ ቢዝነስ ካሰብከው ሪስክ ቴከር ስላልሆንኩኝ ቢዝነስ ላይ ለመግባት በጣም ቆይቻለሁ። ማለት ለምን አትጀምሪ የምባል የነበረው በፊት ነው፣ ልክ ከዩክሬን እንዳመጣሁኝ ነው። አሁን ለምን አትጀምሪም የራስሽን ስባል የነበረው፣ የራስሽን እኮ መስራት ትችያለሽ። ግን ሪስክ ቴከር ስላልሆንኩኝ ያንን ማድረግ አልቻልኩኝም ነበርና አሁን ግን ሼር ማድርገው አለ ብዬ አምናለሁ። ምክንያቱም ያለው የወርክ ኤቲክስ የኤቲኬት ስራም ላይ ስነ ምግባር ላይ ምክንያቱም ስራ ላይ ያለው የሰው ኃይሉን ደግሞ ያለው ስነ ምግባር አብዛኛው ነገር ተያያዥነት አለው። ዲሲፕሊኑ ምን ይመስላል? ዲሲፕሊን ከሌለ ብዙ ነገር ይዞ ይጠፋልና ብዙ ነገሮች ከኤክስፓቶች ጋር መስራቴ ስለጠቀመኝ ብዙ የማውቃቸው አሉ ብዬ ስለማምን የምችለውን ያህል አትሊስት ሼር ባደርግ ብዬ እመኛለሁኝ። እና አሁን ጊዜው እንደ ኮንሰልታንት ሼር ማድርገው ነገር ብዙ አለ። ለወጣቱ ብዙ ነገር ሼር ማድረግ ብችል አይዊሽ። ለዛ ነው ከኔነት ያልኩት። የኔነት ከኔነት እኔ ሼር ማድርገው ነገር ስላለ አለ ብዬ ስለማምን የማውቀውን ያህል ነው። አውቃለሁ ማለት አይደለም፣ ግን የማውቀውን ያህል አትሊስት ሼር ባደርግ በሚል ነው ከኔነት ያልኩት፣ ከኔ ተነስቼ ስለሆነ። ስለዚህ የሚሰጠው የማኔጅመንትና የኤችአር ኮንሰልቲንግ ነው። የምሰራው ያው ማዋቀር ነው። ግን ማዋቀር ሲባል ብዙ ጊዜ ወይም አዲስ ድርጅት መሆን የለበትም። እየሰሩ ግን ሲስተም የሌላቸው ኦነሩ ዞር ካለ የሚንገዳገድ አይነት ድርጅት ይበዛልና እንደዛ አይደለም መሆን ያለበት። ኦነሩ እንደውም እርፍ ነው ማለት መቻል ያለበት። የራሱ የሆነ እያንዳንዱ ድርጅት የራሱ የሆነ ሲስተም ያስፈልገዋል። ያንን ሲስተም ለእኔ በጣም የምወደው ስራ ስለሆነ ቅልል ብሎኝ የምሰራው ስለሆነ ሲስተም እንዘረጋለን። ግን ሲስተም ስንዘረጋ ኢምፕሊመንት አድርገን የኢምፕሊሜንቴሽኑን እስከ መጨረሻ ድረስ አይተን ነው። መሬት መውረዱን ሳናይ ቴስት ሳናደርግ አንወጣም እንጂ ዝም ብሎ የወረቀት ስራውን ሰርቶ አንዳንድ ፖሊሲ ፕሮሲጀሮች ለኤችአር ማኑዋል አዘጋጅቶ ብቻ መውጣቱ ማን ይሰራዋል ነው፣ እሱ አይደለም ማለት። እንደዚህ አይነት ያው ብዙ ሰዎች አይደሉም ከተማው ላይ ያሉትም ምናምንና በባትሪ ፈልገሽ የምታገኛቸው ሰዎች ናቸው እንዳንቺ አይነት ሰዎች። አንቺ አሁን ያረግሽ እንትንሽ ቴስት አርገሽ ወይም ደግሞ እንደዚህ ከሰራሻቸው ካደራጀሻቸው ካምፓኒዎች ወይም ኮንሰልት ካረግሻቸው አብዛኞቹ ስኬታማ ሆነዋል፣ እኛም ያየናቸው ስላሉ። አሁን ወደፊትስ እንዴት እያሰብሽ ነው? ማለት አልጮህም እና እኛ ሀገር የሚጮህ ማይሰራው ነው እና በደንብ አላጮሹም። እሱን እንድታወሪ። ኳል ያለውን ስራ እሷ እየሰራችው ኦነሩ ነው ፊት ለፊት የሚመሰገነው፣ የእሱ ካምፓኒ ነው የሚባለው። ገብቷል። ሰራተኞቹን አይተህ በሰራተኞቹ ስትደሰት የከሌ ካምፓኒ እንጂ የምትለው ባዩሽ ኳል አለች አይደለም የምትለው። ለዛ ነው ከፊት አይወጣም። እንደ ባዩሽም አሁን ለምሳሌ እስከዛሬ የነበራት ነገር ካምፓኒዎቹ ጋር ተቀጥራ ምናምን አልነበረ። አሁን ደግሞ የራሷን ኮንሰልተንሲ ተቋም ይዛን የመጣችው። እሱም አልጮህም እንደዚህ እየሰራህ ምናምን አልጮህም። እና የሆነ የማይሰሩ አሉ ኮንሰልት እናደርጋለን ምናምን ዝም ብሎ ፔፐር ወርክ ሲደረድሩብህ ምናምን ምን እንደምሰራ ማምታቶ ቁጭ የሚሉ ነገር በፖርትፎሊዮ ደረጃ ብታይ ምናምን ነገር በጣም እና ለምን አልጮህም? ላይክ እኛም ወጣቶቹም ደግሞ እንድንማር ሴሚናር እንዲኖር ምናምን ሶሻል ሚዲያው ላይ ምናምን ብዙ እንትናቲም ስራሽ ላይ ነው ያተኮርሽው። ስለ ዩቲዩብም አንድ ላይ በዛው ያይዘሽ ነገር አይ ቲንክ አሁን እየመጣሽ ነው መሰለኝ። እውነት ነው። ግን አንድ ሰው በሆነ ነገር ነው አይደል ፕሮፌሽኑ። እኔ ሞር ትኩረቴ
ስራው ላይ፣ ጽሁፉ ላይ፣ ኢምፕሊሜንቴሽኑ ላይ ነው። በሌላው በኩል ደግሞ ምናልባት ወይ የሚያግዘኝ ሰው በዛ በኩል ደግሞ ፑሽ የሚያደርገኝ ሰው አለመኖሩ ይሆን አላውቅም። ቢሆን ብሰራ ደስ ይለኛል፣ እሰራለሁ። ግን ሁሉም ጋር አትገኝም፣ ሁሉንም መሆን አትችልም በአንዴ። የምሰራቸው ነገሮች አሉ፣ በቂ ናቸው ማለት አይደለም። ከዚህ በላይ ተደራሽ መሆን እፈልጋለሁ። አዎ እፈልጋለሁ፣ ምንም ጥያቄ የለው። ግን እኔም አላውቀውም። እኔም አይዊሽ ቢሆንና ያለኝ ፕላትፎርም ቲክቶክ ላይ አሁን አለ፣ አይተው ከሆነ ስለ ስነ ምግባር የወርክ ኤቲክስ ምናምን ቫሪያል የወጣ ወደ 100 ምናምን ሺህ ታየ፣ 40 ምናምን ሺህ ታየ አለ። ግን የኔ ሳይሆን እንትኑ ነው፣ ቲፕ ነው የምሰጠው። ቲፖችን እየሰጠሁኝ አሁን አዲስ የጀመርኩት አለ፣ ጥሩ ነው። ግን እሱ በቂ ነው ማለት አይደለም። ዩቲዩብም አዲስ ዩቲዩብ ከፍቻለሁ። የኔነት ነው የሚባለው። እንግዲህ እሱ የኔነት ብዙ ጊዜ የኔነት እኔ ይሰማኛል ድርጅቶች ውስጥ ስሰራ የኔ ብዬ ነው። እንደውም አንድ ካምፓኒ አስታውሳለሁኝ በጣም ኦነሯ እንትን አድርጋ ነበር፣ ኮምፎርተብል አልነበረችም። የኛ ብዬ ነው እና ኢቨን እኔ ስወጣ ራሱ አብዛኛው ጊዜ ሼር ነሽ አይደል ነው የሚሉኝ፣ የእናንተን አይደል አይነት ነገር ነው። ምክንያቱም ሁሌ በእኔነት ነው ምሰራው፣ የኔ ብዬ ነው ምሰራው። የትኛውም ድርጅት ጋር የኔ ብዬ ነው ምሰራው። እስካለህ ድረስ የኔ ነው ብሎ መስራት የሚያስፈልገው። ለእኔ እንዲሆን የምፈልገውን ነገር ለሌላ እንዲሆን እፈልጋለሁ። ስለዚህ የኔነት ተሰምቶኝ ስለምሰራ ለዛ ነው ዩቲዩቡን የኔነት ያልኩት ማለት ነው። ሁሉም ላይ ሁሉም ሶሻል ሚዲያ ላይ የእኛም ፋኖች ሌላም ደግሞ ያንቺን አገልግሎት የሚፈልጉ ሰዎች አሉ። በዚህ አጋጣሚ ለድርጅቶቻችሁ ኮንሰልተንሲ ከኔነት በዚህ አጋጣሚ ለድርጅቶቻችሁ ቢዝነስ ኮንሰልተንሲ፣ ኤችአር ማደራጀት ከዜሮ ጀምሮ ላይክ በፋሚሊ ምናምን መመሯቸው ድርጅቶች አሉና ከኔነት ምርጥ ካምፓኒ ነውና ኮንታክት አድርጓት፣ ታች ጋር እናስቀምጣለን አድራሻቸውን። እኛም ዊትነስ ስለሆንን ለዛ ምስክር ነን። ያየናቸው ካምፓኒዎች ያየናቸው ድርጅቶች ሲለወጡ የምርም ስላየን ኮንታክት አድርጓት ባዩሽን። በጣም ብዙ አሪፍ ስራዎችን እየሰራች ነው። ከዚህ በኋላ ደግሞ በዩቲዩብም በሁሉም ሶሻል ሚዲያዎች ላይ እንግዲህ ከፍ ብላ ደግሞ በደንብ እናያታለን። ለዛ ነው እየሰራ ያለ ሰው ብዙ ያወራምና ለዛ ነው ያው ዘመኑ ደግሞ ትንሽ ማጫወቻ ይፈልጋል። ስለዚህ ደግሞ በሱ ደግሞ በቅርቡ በደንብ እንጠብቃለን። በደንብ አለ ዩቲዩብ ፔጇም የኔነት አይደል? የኔነት ቲክቶክ እናስቀምጠዋለን። ሁለቱንም ሊንክ ከታች እናስቀምጥላችኋለን። ዩቲዩብንም ሰብስክራይብ አድርጉ፣ ቲክቶክንም እንደዛው ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ነው የሚባለው ሁሉንም ታፕ። ስለዚህ እና ግን በደንብ ቅድምን በደንብ አላወራን ብዬ ማሰቡ ኮንሰፕት ምንድን ነው? ለምሳሌ እነዛ ከሁሉም የምታደረጃቸው ካምፓኒዎች አሉ። ሁሉም ጋር ኮመን ያይሻቸው ስህተቶች ምን ነበሩ? ግን ተደጋጋሚው ክፍተት ዴዲኬሽን የለም። በሰራተኛ ነው ወይስ በኦነሩ ሳይድ? በኦነሩ አይደለም፣ አብዛኛውን ጊዜ አሁን በሰራተኛ ነው። ምክንያቱም ስርዓት በጣም ብዙ አለ ተብሏል አይደል? እኔ አሁን የምሰራላቸው ጥቂት ክላያንቶች ችግራቸው የሰው ኃይል ነው። ባላንስ እያደረገ አይደለም። ኢትዮጵያ ውስጥ የሰው ኃይል ይቸግራሉ። ግን እኔ የሚመስለኝ ደግሞ ማለት ሰራተኛ አይደለም የሚጠፋው፣ ምርጡ ሰራተኛ የለም። አሁን ቅድም እሷ አለች እሷ 9 ዓመት ተቀጥራ እንደሰራችባቸው ቦታዎች ግን ደግሞ ማለት ነው ያታማኙ ሰውዬ ደግሞ የሚገባውን ሪዋርድ ደግሞ አያገኝ። ይሄ ሁላችን የምናውቀው ይሄ የሚያሽቀብጠው አይነት ሰውዬ አለ አይደል? እሱ የተሻለ ያገኛል ሁሉ ወሬ የሚያመላልሰው ሰውዬ ምናምን እና ለኤችአር ቅርብ የሆነው ሰውዬ የተሻለ ፕሮሞሽን ያለው፣ የአንገቱ የሚደፈው ሰውዬ ደግሞ ማንም ያሆን ነገር ስራው የሚል ሲጀመር እንደኛ ሀገርም እንትን አይለም። ይሄ የሚጮሆ ነው አይታይማ። ለዛም ነው። እስኪ ሌላ ምን ነበር ያይሻል? እሱ ብቻ ግን አይመስለኝም ክፍተቱ ማለት አሁን ላይ ያለው በተለይ ወጣቱ 0 ዓመት የስራ ልምድ አለ፣ ኢንተርፕሬነር ነኝ። ኢንተርፕሬነር እኮ ለመሆን የሆነ ልምድ ሊኖርህ ይገባል። ይሄ የኔ እምነት ነው። ልክ ላለው እንችላለሁ፣ ግን የሆነ ልምድ በጣም ወሳኝነት አለው። ምንም ነገር ላይ ልምድ ከሌለ
ተቀጥረህ ማገልገል አለመፈለግህ አንድ ነገር ነው። ግን ደግሞ ልምድ ሊኖርህ ይገባል፣ ትምህርቱ ሊኖርህ ይገባል። ትምህርት አሁን ያለው ቫሊዩ የምንለው አይነት ትምህርት ሳይሆን ጀነራል የሆኑ እውቀቶች አሉ በጣም ብዙ ሚስ ያደረግናቸው። እሱ ከሌለ ልምዱ ከሌለ ኢንተርፕሪነር ኦኬ ጥሩ ነው መስራት ጥሩ ነው በግል መስራት ጥሩ ነው፣ ግን በሆነ ነገር ልምድ ሊኖርህ ይገባል። ልምዱን ለማግኘት ምን ያህል ትሄዳለህ? ትንሽ ነው መሄደው፣ ቶሎ ሊደክመህ አይገባም። አንድ ነገር ስትጀምር ቶሎ ደግሞ ካቋረጥክ 10 ነገር ስትጀምር ልትኖር ነው ማለት ነው። እሱ አይመስለኝም ልፈልጌ ነው። ስለዚህ አንቺ ለምሳሌ አሁን ላይ ያለው የምንሰማቸው ነገሮች አሉ። ያው የራሴን ስራ ነው የምጀምረው ምናምን እንዲሁም በቃ እኔ ትምህርት ምናምን ስትይ አንቺ ያስገርሙኛል። አብዛኛው ሴቶች ምናምን ሰምተህ ታውቃለህ? ተቀጥረው ምናምን የራሴን ፋስት ፉድ ቤት ከፍቼ ምናምን ነው አብዛኛው ሴቶች ጋር እንዲሁም ሄደሽ ስፔሻል አድርገሽ ክላስሽ መብጣት ምናምን ያንቺ ይገርማል። እንዲሁም ያው ቅጥሩ መኖሩ ግድ ነው። ሰውን ኤክስፔሪንስ ማለት ያው በሰው ካምፓኒ ምናምን በሰው ሊያውም እየተከፈለሽ ኤክስፔሪንስ ማግኘት ማለት ነው ቅጥሩ። ያው ለራሳችን አሁን እኮ 0 ዓመት ይዞ የተቀመጠ ብዙ ሰው አለ አይደለ? ግን ሬዲ አይደለም ማለት አሁን ተቀጥሮ እኔ ምን እሰጣለሁ፣ ለዛ ለሚከፈለኝ ገንዘብስ ምን አይነት ሰርቪስ እሰጣለሁ ሳይሆን ወር ደርሳ ይችን ብር አግኝቼ ምን አድርጌባት ነው እንጂ ኦፍኮርስ ብር ያስፈልጋል እኮ። ግን መጀመሪያ ያ ሰው ለምሳሌ ለቀጠረህ 5,000 ብር ሲቀጥረህ ከፍለህ ስታወጣ ማን ከፍለህ ስትቀጥር የ5,000 ብር ሰርቪስ ፈልጎ ሊሆን ይችላል። ግን አንተ የ10,000 ብር ብትሰጠው የ5,000 ብር ከሰጠው ትርፋማ አይደለም ሰውዬው አይደል? አንተን 5,000 ብር ከከፈለ እሱ የፈለገው 15,000 ብር 20,000 ብር ሊሆን ይችላል ካንተ እንትን የሚለው ማለት ነው። ስለዚህ ወር ጠብቆ ምን ያህል አገኛለሁ። ኢቨን እኔ አሁን በጣም ብዙ ሰዎችን ኢንተርቪው አድርጌ ያለሁኝና እሱ ጋር ምናልባት ወደ ኋላ ምን መጣ ከሆነ አላውቅም። እሱ ደግሞ ለብቻው ሌላ ቶፒክ ነው፣ የኤችአር ቶፒኩ ማለት ነው። ብዙ የማናውቀው ነገር አለ። ግን ወጣቱ ላይ መፍረድም ደግሞ አይቻልም። ማን አሳየው? ማን አስተማረው? የማታውቀው ከሆነ ማንም ጀጅ ሊያደርጋ አይገባም። ግን ብዙ ሚስ ያደረግናቸው ነገሮች አሉ። ከሌሎች ካልቸሮች ከሌላ ሀገራት ካልቸሮች የምናመጣቸው የኛ የሆነ የሚገርም ካልቸር እኮ አለን፣ የሚገርም ኤቲክስ አለን፣ የሚገርም ፕሮቶኮል አለን። ያንን ራሱ ሚስ አድርገነዋል። ግን ያንን የምታውቀው እንዴት ነው? ሬዲ ነህ ወይ ነው። ለምሳሌ ስራ ላይ ሆነ ሶሻል ሚዲያ ከምታይ ይልቅ ስንቶቻችንን ጎግል ላይ ገብተን ራሳችንን ለማስተማር ወይም በተለያዩ ፕላትፎርሞች ራሳችንን ለማሳደግ የምንጥረው። ስለዚህ አሁን ሰራተኛ ይገባል፣ ግን ቀኑን ሙሉ 8 ሰዓት ነው አይደለም አንድ ሰው በቀን የሚሰራው። 8ቱን ሰዓት እኔ አሁን የምሰራበት ድርጅት በሙሉ ቼክ የማደርገው ያንን ነው። 8 ሰዓት አይፍች፣ ግን በዴይሊ ሪፖርት ከፈለግኩኝ ምን ሰራህ ብዬ ጠይቀዋለሁ። ስለዚህ ያ ሰው እኔ ሁሌ ማታ ስገባ ምን ሰራሁ ብዬ ያለሁ በራሴ ጊዜን ኦልሬዲ አጥቸዋለሁ። ስለዚህ ዊኬንድ ስለሆነ ወይም የስራ ቀናት ስለሆነ አይደለም፣ ሁሌ ግምገማ አለኝ። ራሴን ባዮሽን ገመግማታለሁ ማታ ገብቼ ዛሬ ምን ሰራሽ እና በጣም ነው የምናደደው። ራሴን ወቅሳለሁ። ምክንያቱም ምንም ሳልሰራ ወይም አንድ ቁም ነገር ሳልሰራ፣ አንድ ነገር ሳላነብ፣ አንድ ነገር ሳልጽፍ ቀኑ ካለፈ የሆነ ነገር አድ ማድረግ ካልቻልኩ ስ ዌስት ኦፍ ታይም። ያው አብዛኞቻችን ወጣቶች ያለማወቅ ነው። ቁጭ ብሎ ያነሳሻቸው ሀሳቦች አሉ። 0 ዓመት ምናምን ይዞ ቁጭ ብሎ ቫሉንም አላወቀም ወጣቱ። ከሱ ምን መስጠት እንደሚችልም አላወቀም። ለምሳሌ 15,000 ብር ሊጠብቅ ይችላል ካምፓኒው፣ እኔን 5,000 ብር ቀጥሮኝ ምናምን ነገር አግባብ እንዳልሆነ ነው። እና አይ ቲንክ አማራጮችም የመብዛት ነገር አለ። አሁን እንደ ይሄ አሁን ያለው ሴናሪዮ እንደ ዓለም እየተንቀሳቀሰችበት ባለው ብዙ አማራጭ አለ እና ቁጭ ብለን የሆነ ዲሉዥን ውስጥ ገብቷል ሰው ምናምን ነገር ማለት የሆነ ገንዘቡ እንትን ላይክ ቫልዩን አጥቶብሃል። ላይክ ለምሳሌ በ5,000 ተቀጠረ ያ ልጅ ላይክ 0 ልምድ ስላለው 5,000 ማለት ለሱ ትራንስፖርት ነው። ስለዚህ ለምን በ5,000 ይቀጠራል? ግን እኮ ሰርታለች። ገባኝ። እሷ ቤተሰብ ጋር ነበረች ነው
ሜይ ቢ ይሄ ልጅም ላይክ ቤተሰብ ጋር ሆኖ አብዛኛው ከእንደዚህ አይነት አይወጣም እኮ እሱ ቤተሰብ ውስጥ ነው። አዎ ግን ይሆናል አንድ ነገር ሶሻል ልጠይቅህ። ሚዲያ 5,000 ብር ተቀጠረ፣ ትራንስፖርቱ ነው አይደል? ኦኬ ቤት ተቀምጦስ ምን ያገኛል? ለምሳሌ አንዳንድ ካምፓኒዎች አሉ የምራው ለምሳሌ አንቺ ቅድም ላይክ እነዛ ታማኝነትሽን በጣም ዴዲኬትድ ሆነሽ ስትሰሪበት የነበረውን እንትን ካራክተርሽን በደንብ ቢውልድ እንድታደርግ ያገዙሽ አሉ። ከዛ ደግሞ እሱን ደግሞ በጣም ማጥፋት የሚችሉ ድርጅቶች ደግሞ አሉ በደንብ አቢዝ የሚያደርጉ ላይክ በርኖት ስቴጅ ላይ በደንብ ሊያመጡሽ የሚችሉ እሱን ኮንሰፕትን በደንብ ገና እናወራለን። እና ለምሳሌ እነዚያን ቦታዎች ላይ ሰዎች ከሚሰሩ እኔ ባይሰሩ ይሻላል ብዬ አስባለሁ እኮ። ካልወጣህ መች ታውቀዋለህ? አልወጣህማ። ገባኝ። ግን ለምሳሌ እሷ እያለች ያለችው 5,000 ብር ተከፈለ፣ ኦልሬዲ ትራንስፖርት ላይ አጠፋው። ሶ ቤት ብትቀመጥ ኔትወርክ የለም፣ ሰው አታውቅም፣ አንተን ችሎታን ብቃትን የሚያየላ አካል የለም፣ ሪኮመንድ የሚያደርጋ አካል የለም፣ ከ5,000 ብር ወደ 15,000 ብር እንድታድግ የሚያደርጋ አካል የለም። ሶ ከዛ ወጣቱ ፋይናት ላይክ እኔም እኮ ላይክ በሀሳቡ ተስማምቼ ላይክ ሰውየው ይቀመጥ እኮ እያልኩኝ እኮ አይደለም። ላይክ መቀመጡ ማለት ሁላችንም የተነሳ ነው እኮ ላይክ እንደሷ እኮ ምንም ሳይከፈለን እየሰራ ነበር የተነሳ ነውና እኔ ግን ላይክ የሆነ ምንድን ነው ወጣቱን ወክዬ ሳይሆን አብዛኛው እያሰበ ያለውን ነው ወክለው እና ደግሞ እንዴት ነው ወክለው እና ላይክ አብዛኛው በደንብ እየተሰማው ነው የማስበው ነገር የተሻለ ቅድም እንዳልኩ ላይክ የተሻለ ኦፖርቹኒቲዎች አሉ። ለምሳሌ የሆነ ሰው ዩቲዩብ ላይ የሆነ ገንዘብ እየሰራ ነው ምናምን ነገር የሆኑ ሰዎች አፕወርክ ላይ እየሰሩ ነው ምናምን። ስለዚህ ላይ 5,000 ከምሰራ ይሄ ከ5,000 ይልቅ ያኛው ይሻለኛል ነው ማለት አብዛኛው እኮ። እሱ እኮ ነው ዲሉዥን የምልህ። በቃ ወይ አይሰራው ወይ ምን አይለው ገባህ? እያየሁት ነው ቲክቶክ ላይ የማያቸው ሰዎች አሉ ምናምን ነገር እና በቃ ደስ ይለኛል ምናምን ከቀን ምናምን እየተቀየሩ ነው ምናምን ነገር ግን አልሰራውም፣ መስራት እፈልጋለሁ። እሱን እኮ ነው የምልህ። እሱ የማይንድ ሴቱ ችግር ነው እንጂ የእንትኑ አይደል። ዞሮ ቢወጣ ግን ሞር የተሻለ ነው እንደዚህ አይነት ሰመመን ውስጥ ከሚገባ ሰው እንዝላለሁ። ጥያቄ የሌለው ነገር አስቸጋሪ ነው። አሁን ላይ ያለው እንትን ያለው የስራና አሰሪ እንትን የስርዓቱ ብዙ ነው፣ ምንም ጥያቄ የለውም። ግን ከትንሽ መጀመር የሚባለውን ነገር መልመድ ካልቻለን ዝም ብለን አንድ ብለን 10 ካልን አይሆንም። ስቴፕ ባይ ስቴፕ ነዋል ሁሉ ነገር የሚመጣው። ስለዚህ ከትንሽ ጀምረን ትልቅ እንደምንደርስ ማወቅ ነው። ሞቲቬሽን አይደለም ግን ከትንሽ መነሳት፣ ልምድን ማካበት፣ ሰዎችን ማወቅ። ልምድ ስናካበት ስኪላችንን አልከፍ የምናደርገው የተለያዩ ስኪሎችን መማር መቻል አለብን። አሁን በጣም ማይነር የሆኑ ነገሮች ራሱ ሚስ ያደርጋሉ። እና ዩኒቨርሲቲ ምንድን ነው ግን የሚያስተምሯቸው ሲባሉ አልሰማችሁ? እሱን ነው አሁን ከምንማረው ይልቅ ራሳችን የምናስተምረው ይበልጣል። እኔ በበኩሌ ከተማርኩት በላይ ራሴን ያስተማርኩት ነው የተሻለ ቦታ ያደረሰኝ። እና ከዛ ይልቅ የተለያዩ ስኪሎችን በራሳችን መልኩ ይግድ ገንዘብ ማውጣት እኮ የለብንም። በተለያዩ መንገዶች ስኪላችንን ከፍ ማድረግ መቻል አለብን። ልምዳችንን ማካበት አለብን። ያለበለዚያ የትኛውም ሴክተር ላይ ብንገባ ስኬታማ ላንሆን እንችላለን። ኢቨን አሁን በፋሚሊ የሚሰሩ አሉ አይደለም፣ የፋሚሊ ቢዝነስ የሚያንቀሳቀሱ። ያ ማለት ግን ከስር እየሄዱ እያዩ ስለነበረ ነው። ያም ልምድ ነው። ለኦሎፌሰደን ስልጣን ላይ አልወጡም። ኦሎፌሰደን የሆነ የማኔጅመንት ሮል ተሰጥቷቸዋል ለሚሰሩ ያሉት። ከስር እያዩ እየተነገራቸው እየተማሩ ነው እንጂ ወዲያው ማኔጀር ለመሆን ከትንሽ መጀመር ያስፈልጋል። ኢቨን ያን ትምህርቱ ራሱ ተምረህ ማለት ነው። ስለዚህ መናቅ አያስፈልግም። ምንም ነገር ከትንሽ ተነስቶ ትልቅ ይደረሳል። ግን ያ ሲባል አሁን በተለይ 0 ዓመት የስራ ልምድ ያላቸው ልጆች አቃቂር ከማውጣቱ እሱ ድርጅትማ እንዲህ ነው፣ ያማ ቶክሲክ ነው፣ ያማ እንዲህ ከማለት ይልቅ እኛ ከዛ ምን እናገኛለን ብንል ይሻላል። እንዳልኩ ነው። አሁን እኔ እኮ በጣም የሚገርም እንትን ውስጥ ኢንቫይሮንመንት ውስጥ እንኳን ሆኜ የማይሆኑ ሰዎች አሉ እዛ ውስጥ ማለት ነው። እዚህ የማይኒንግ የኤክስፕሎሬሽን ላይ ሆኜ ወይ አትበላ ወይ አታስበላ የሚባል አይነት እንትን ገጥሞኛል። ግን እኔ የምር ምን ሳቅሽ ምናምን በጣም ሲሪየስ ነሽ ምናምን ነገር እና እንዲሁም አሁን ራሱ ማውራታችን እየገረመኝ ነው። እንዲሁም አላውቅም፣ ለእኔ ደግሞ እንደውም ተቃራኒ ናት። እንደውም እንዴት መሰለ ላይክ የሆነ እንደ ማናጀር ማለት ነው የሆነ በጣም ላይክ በጣም የምትፈራው የሆነ የምታንቀጠቅጥ አይነት ሰው ሳትሆን ማለት ነው በጣም ፍሬንድሊ በጣም መቅረብ የምትችል። ይሄ እንዴት መሰለ ለምሳሌ አንዳንድ ሰዎች አሉ ላይክ ይሄ ፍቅር ያሳይሁና ማለት ነው
ላይክ አንተ ላይክ መጥፎ ነገር አስበህ ከነበር መጥፎ ነገር ነው ያጠፉብሃል። ጠፋልኝ ነው የዛን እኔ በማውቃት ሰዓት ላይክ ሲኦ ነበረች ዲፕቲ ሲኦ ነበረች ሶ እንትን የሆነ ማኔጅመንቱ አንተን አይደለም ይሄ በጣም ስትሪክት ነው ሰላም መሰለኝ ምናምን ግን ይሆናል ኦኬ ምናምን ወይ ሲኦ የሚለው ኮንሰፕት ይሆን ነው አይደለም። እንዴት መሰለህ የሆነ ሰዎች ያንን ፖዚሽን ሲይዙት እና ደግሞ ከዛ በፊት የያዙት ሰዎች ላይክ በምኔት መንገድ ማኒፑሌት ሲያደርጉት እንደነበር እናውቃለን። ኢቨን ላይክ ሰራተኞችን ሲያወሩበት የነበረበት መንገድ ምናምን ነገር እናውቀዋለን። ልክ የእሷ ማኔጅመንት ስታይል ደግሞ እንደዛ አይደለም። ላይክ ይሄ ነገሮችን ላይክ ይሄ ረጋ አድርገህ ይሄ ምንድን ነው ተነጋግረህ መስማማት የምትችላቸው አይነት ሰዎች አሉ አይደል? ላይክ በቃ እንደዚህ አይነት ሰው ናት እሷ። ደግሞ ቅድም ወዳልኩት ኮንሰፕት ልመለስና ለምሳሌ እነዛ ዜሮ ልምድ ያላቸው ሰዎች ወደ ቅጥር ሲመጡ አሁን ደግሞ በጣም ብዙ ተማሪዎች እየተመረቁበት ያለው ጊዜ ነውና ሶ ላይክ እነዛ ፍሬሽ ግራጁዌት የሆኑ ሰዎች ላይክ ወደ ቅጥር ሲመጡ ብዙ ጊዜ የሚያጋጥሟቸው ነገሮች ምንድን ነው? አንቺም ኤችአር ሆነሽ በሰራሽባቸው ጊዜያቶች ላይ ያየሻቸው ክፍተቶች ምንድን ናቸው? እና ኢንተርቪው ስታረጊም ደግሞ ኢንተርቪው ስታረጊ ላይክ አሁንም ይሄ አሁን ተመርቀው የሚወጡ ልጆች የሆነ ምን ስኪል ማዳበር አለባቸው? እንደ ኤችአር እንኳን ሆነ ስጠይቂያቸው ምናምን እንዲህ ባይመልሱ ይሄ ስኪል ቢኖራቸው ምናምን የትኛውም ቦታ ሊያስመርጣቸው ይችላል የምትያቸው ነገር መጀመሪያ ጥያቄ ሪማይንድ ማለት ሪማይንደር ላይክ ለምሳሌ እነዚህ የፍሬሽ ግራጁዌት ሲወጡ ሰው ምንድን ማድረግ ያለባቸው? ላይክ ወደ ኢንተርቪው ሲመጡ ከአንቺ ጋር ያላቸው ግንኙነት እንዴት ነው የሚሆነው? እንዳልኩ ነው ቅድም አብዛኛውን ነገር አያውቁትም። ምናልባት ያሳያቸው ሰው ስለሌለ ወይም ለማወቅ የሄዱበት ርቀት ይሆናል አላቅም። ግን ስለማያውቁት አሁን መውቀስ አቆሚያለሁ። በፊት ለምን እል ነበር፣ ግን አሁን ላይ ኦኬ ስላላወቁት ነው። እኔ አይዊሽ እንደውም አሁን ማስበውም አለ ይሄ ስፔሻሊ ለዜሮ ዓመት እንትን ሬዲ የሚያደርግ አጫጭር ትሬኒንጎች አሉና የራሱ የሆኑ መንገዶች፣ የራሱ የሆኑ ፕሮቶኮሎች፣ የራሱ የሆነ ኤቲክስ አለውና ማይነር እኔ አሁን ማይነር በምትለው ነገር ልጥልህ እችላለሁ። ምን ችግር አለው? እኔ ልብስ የለኝም ብለህ በጅንስ የምትመጣ ከሆነ ነው። ምክንያቱም እኔ ያለፍኩበት መስመር ሊሆን ይችላል፣ ሌላው ሊያሳልፍህ ይችላል። ግን ምን ችግር አለው የምትለው ኢት ማተርስ ለእኔ። ስለዚህ 0 ዓመት የስራ ልምድ ነው የሚጠይቁት። ኔት ምን ያህል ትከፍኛለሽ? እኔ አሁን ለምሳሌ የቤት ክራይ ይሄን ያህል እከፍላለሁ፣ ትራንስፖርት ከንትን ነው የሚመጣው። ለምን ለእሱን ለምን ትነግረኛለህ? ካልኩሌት የምታደርገውን ነው የማየው። እኔ ስራው ልትሰራልኝ ነው የምትመጣው ወይስ ወር ጠብቀህ ያችን ብር እንትን የምታደርገውን ነው? እኔ የተለያዩ ኢንተርቪዎች ባደርግም ተደርግ ያለሁኝ ደግሞ ግን ሬዲ መሆንህን ማሳየት አለብህ። እንዲያደርጋለሁ እንዲሰርቻለሁ፣ ይሄን የእናንተን ድርጅት አሁን ካለበት ይሄን ያህል አድርጋለሁ፣ እንዲህ አይነት ልምዶች አሉኝ፣ ይሄን አድርጋለሁ፣ እንዲህ አይነት ስኪሎች አሉኝ፣ ለድርጅታችሁ ደግሞ ይሄን ይጠቅማል፣ የሚገርም ነው ብለህ አስገርመ ካልነገርክ መተህ በጣም ብዙ የሚያስቁ እንትኖች አሉ። ስለዚህ አሁን የ0 ዓመት የስራ ልምድ መሆኑ ብቻውን አይደለም የሚጥላቸው። ብዙ ጊዜ አንለስ ይሄ የሴልስ ላይ አሁን ብዙ ጊዜ ችግር የለውም በብዛት የሚቀጠሩበት ሲሆን ማለት ነው። ከዛ ውጭ ግን የኦፊስ ስራዎችን ልትሰራ ከፈለግ የኦፊሶቹም የላቸውም። ግን ለአንተ በጣም ትናንሽ ያልካቸው ነገሮች እዛ ጋር የምትናገርበት መንገድ፣ ጥያቄዎች የምትመልስበት መንገድ፣ የምታስረዳበት መንገድ፣ ሲቪህን ያዘጋጀህበትን መንገድ እኔ ማየው ዲቴል ነው ማየው። ምክንያቱም በተማርከው ነው ስምህን እኔ እንደውም በቃ ፎልት ፋይንደር ነው የምባለው። ማለት እያንዳንዷን እቺ እንዲህ ብትሆን፣ ምክንያቱም እኔ አንድ አውስትራሊያ አለቃ ነበረኝና ኢሜል ልኬ ኮማ ማድረግ ሲገባኝ ፉል ስቶፕ አድርጌ ተቆጥቶኝ ያውቃል። አሁን እዚህ ጋር ኮማ ማስገባት ሲኖርብሽ ፉል ስቶፕ ታደርጊያለሽ። እዚህ ጋር በካፒታል ሌተራል እንደ የሚጀምረው ስም አይደል እንዴ? ይሄ እንትናል እንዴት በስሞል ትጀምሪዋለሽ? የምትሆን እዛ ጋር ያደረግከውን ነገር እየተማርክ አይደል? ልምድ ማለት እሱ ነው። እና ሲቪ ሲያዘጋጅ ስሙን ብዙ ጊዜ ያቁኛል። አሁን የሚያዩኝ የሚያስታውሱኝ አሉ። አብዛኛውን ጊዜ ከኔ የተማሩም አሉ። ይሄ ህግ ነው። ስምህን እንዴት በስሞል ትጀምራለህ? ለማንም አሁን ምንም ግድ የለማ፣ ግን ለእኔ ግድ አለው።
ማለት ግድ ይሰጠኛል ያ ነገርና እንዴት በስሞል ይጀምራል ሲቪውን በስሞል ሌተር አድርጎ ከመጣ ስፔሊንግ እና አንዳንድ ያው ለምሳሌ የአድሚን አሲስታንት ሆኖ ኢሜይል የሚላክ ከሆነ ኦኬ እስቲ አንድ ኢሜይል እንዲህ አይነት ጉዳይ ብለህ ጻፍልኝ፣ ሀይ ሀዋሪዩ ሀይ ብለህ እንዴት ትጀምራለህ? ሀይ የምትለው ከሂደት ነው። የእያንዳንዱን ነገር ስቴፑን ማወቅ ለምትሄድበት ይወስነዋል የትኛው ስራ ላይ ኢንተርቪው እንደምትደረግ። ግን እዚህ ኢንተርቪው ላይ ምን ያስፈልጋል? ራስህን ምን ያህል አስተምረሃል? ለኢንተርቪው ሬዲ ሳትሆን እግረ መንገድህን ነው እንዴ ስታልፍ የመጣኸው? አብዛኛው እግረ መንገዱን ሲያልፍ ወደ በሆነ ቦታ ሲሄድ ሲያልፍ የመጣ ነው የሚመስለው እንጂ ለዛ ኢንተርቪው የመጣ አይመስልም። ሬዲ የሆነ አይደለም። እና ግዴለሽ ሆነ ከሄድክ እኔ ለምን እቀጥርሃለሁ? ኦኬ አዎ ግን ችግር የለውም ከሆነ ሆነ ምናምን ይልሃል እዛው ማለት ነው። ግዴለሽነትህን ካሳየኝ ስራውም ላይ ግዴለሽ ነህ። ስለዚህ አይሆንም። እና በጣም ቀላል አሁን 200 ሰው ሲያመለክት አንድ ስራ ላይ ከ200ዎቹ በሲቪ የሚወድቁት ወይም ደግሞ የወጣውን ሪኳየርመንት የሚያሟሉት ትንሽ ነው ሊሆኑ ይችላሉ አይደለም። ከዛ ውስጥ ደግሞ ለኢንተርቪው ደግሞ ስክሪን ተደርገው የሚወጡ ደግሞ አሉ አይደል። እና በጣም ቀላል ነው ማለት ለማውጣት ከ200 ሰው 5 ሰው ለማውጣት በጣም ቀላል ነው። ምክንያቱም የሚወድቁበት ነገር በጣም ለነሱ ማይነር የሆነ ነገር ትናንሽ ነገር ይጥላቸዋል። አለማወቁ ነው። ግን ያንን ለማወቅ ምን ያህል ርቀት ሄደሃል? ለምሳሌ ግን ቆይ ለምሳሌ ሲቪ ላይ ለምሳሌ ካፒታል ስም ማድረግ ሊሆን ይችላል። ሌሎቹ ሊያስጠሉ የሚችሉ እንኳን ችግር የለውም። እሱ ላይሆን ይችላል። በጣም ማሰማመር አለበት ነው ወይስ ኖ? ማሰማመር አይደለም። ዲቴሎችን በትክክል መጻፍ መቻል አለብህ። ሲቪ የራሱ የሆነ ፎርማት አለው፣ የራሱ የሆነ ቴምፕሌት አለው። ሊያውም አይደለም በአሁን ጊዜ በፊት እንኳን እኛ አዘጋጅተነዋል እንደምንም ማለት ነው። አሁን ደግሞ ብዙ መንገዶች አሉ፣ ቴምፕሌቶች አሉ ጎግል ላይ። ስለዚህ እነዛን በአንተ ሪፕሌስ እያደረግ ማስተካከል ነው አይደለም። የምታስቀምጣቸው ሪፍረንሶች ሊሆን ይችላሉ። ስራ ልምድ ሳይኖረ ስራ ልምድ አስቀምጠ ሊሆን ይችላል። ስራ ልምድ ኖሮ አይ 6 ዓመት የስራ ልምድ አለኝ ብሎ ስንት ቦታ ሰራ ስትለው 2 ቦታ ሰራው 3 ዓመት ሊሆን ይችላል። ኦኬ ልምዱን ስትለው ልምዱን አልሰበሰበው እንዴት ልመነ? ያንተ ፋንታ ነው። ያንን የስራ ልምድ ተመልሰህ መሰብሰብ ያንተ ፋንታ ነው አይደለ? ስለዚህ ያ ሊሆን ይችላል። ሌሎችም ደግሞ መስፈርቶች አሉ እኔ አንተ እንዳምን የሚያደርገኝ ማለት ነው። ወይም ደግሞ የስራ ልምድ ኢቭን የስራ ልምድ ራሱ ኖሮት 2 ወር 3 ወር አንዱ ጋር 1 ወር ምናምን ይሰራል ማለት ለምንድነው 10 ቦታ የምትቀያየረው ስትለው አይመችም ይልሃል። ስለዚህ ካልተመቸ እኔም ጋር አይመችም፣ ኦብቪየስሊ አይመችም። 5 ቦታ ካልተመቸ 6ኛው ይመቻል ማለት አይመችም። ተረድተኛል ማለት 10 ቦታ መቀያየሩም it matters። ይሄ ሰው በቃ አይቀመጥልኝም ለምን እቀጥረዋለሁ? በየወሩ ነው በቃ የሚወጣው። አንዳንድ ሰው ብሎ ሴትልማ ያደርጋል የተሻለ ያለ የሚመስለው ማለት ነው። እንደዛ ከሆነ አንዴ 2 ችግር የለውም። ግን ተደጋጋሚ በወራት ከሆነ የሚጣልበት መንገድ ማለት የሚያልፍበት መንገድ በጣም እንትን ነው የሚሆነው፣ እያጠበበው ነው የሚሄደው ማለት ነው። ስለዚህ አይሆንም። ሁለተኛ ነገር የ5 አሁን ለምሳሌ ኦኬ ኔክስት 5 ዓመት ምንድነው ፕላን አይነት ጥያቄ ሊኖር ይችላል። ወይ አሁን ይሄኛው የ2 ወር እዚህ ከሰራው 3 ወር እዚህ ከሰራው ራሴን ተወሰነ ልምድ አገኛለሁ። ከዛ በኋላ እኔ ራሴን ነው መክፈት የምፈልገው። ኦኬ ሰው ለመቀጥራለሁ ለ2 ወር ለ3 ወር ፕሮፌሽን ፔሪድን እዛ ጨርስ የምትወጣ ከሆነ ወር ደግሞ 1 ዓመትም ካልከኝ እኔ አልቀጥረህም። እሺ እንደዛ ከሆነ ማለት ነው። ስለዚህ ልክ ሁሌ ኤችአር ጋር ወይ ደግሞ የሆነ ኢንተርቪው ሲኖረን ላይክ ትክክለኛ ነው የእኛን ማንነት ይዘው ከመሄድ ይልቅ ካምፓኒውን ኢምፕረስ ማድረግ የተሻለ ነው ማለት ነው። ኤግዛክትሊ። አይ እኔ ነፍ ፖይንት ማለት ነው ስንበላ የከረም ነው ማለት አይተዋል። በፊት መጀመሪያ ላይ ስትነሳ ምና በደንብ ከያዝከው እዚህ ሰፈር ስለሆን ትራንስፖርት እንደዚህ ከሆነ ሳላሪ ስንት ነው አብዛኛው የሚለው እሷን ነው መስማት የሚፈልገው። ግን እኔ ይህንን እሰጣለሁ፣ ይህን ዲሊቨር ማድረግ እችላለሁ፣ እናንተ ደግሞ ይህን ኦፈር ስጡኝ ነው ማለት ያለበት። ገባ? አንድ ፖይንት። ከዛ ቀጥሎ ደግሞ ነፍ ቦታ ትቀያይራለህ ምናምን የሚባለው ነገር አለ አይደለ? ቅድም እሷ ያለችው እሷ ታማኝነት
የሆነ ነገር ጀምረ ጥግ መድረስ አለበት። ስትራቴጂዎች ይኖራሉ ካምፓኒ ላይ ቢያንስ አንድ ስትራቴጂ ሚኒመም 3 ዓመት ምናምን ሊሆን ይችላል ከሆነ ስትራቴጂ ወደ ሆነ ስትራቴጂ ሺፍት ስታረግ። ምክንያቱም እንትን አዳፕት ማድረግ አለበት ከሰራተኛው ጋር። ከዛ በኋላ ግሮዝ የሚያደርግበት ታይም አለ ምናምን ነገር። ከዛ ደግሞ ሰክሰሱ የምንለው ቦታ ወይም ያ ስትራቴጂ ሰራ አልሰራ የሚለው ማለት ነው። ቢያንስ ያቺን እንኳን ጊዜ መጨረስ ትችላለህ ወይ ነው ከኤችአር አንግል ስትታይ። አንተ ግን ወደፊት 5 ዓመት ስንባል አብዛኞቻችን የራስን ድሪም ነው ለፍልፈህ የምትወጣው ትበላለህ እኮ። ግን እንትን ከራስ አንግል አይደለም እንዴ እነሱ። አንተ ቀጣሪ ብትሆንስ እኮ ገብቶኛል። ቀጣሪ ብትሆን እኔም አሁን ያለችውን ኮንሰፕት ከዚህ በፊት አይገባኝም ነበረ። ግን እኔም ኤችአር ብሆንም የራሴ ድርጅት ላይም ለኢንተርቪው ይመጣ አባረዋል። እሺ እኔ ደግሞ ምሳሌ ልስጥ። ልክ አሁን ለምሳሌ እዛ ፒፕ ታደርገዋል። ለምሳሌ እነሱ ጋር ኢንተርቪው የማድረግበት ጊዜ ነበር እና ልክ የፕሮዳክሽን ማናጀራችን አለ፣ እኔ ሁለታችን አብረን እንጂ ነው ማለት እሱ ላይክ የኤችአር እንትኑን ይዛል፣ እኔ ደግሞ ከፕሮዳክሽን አንጻር ነገር ጥያቄዎች የሆነ ክሪቲካል ነገሮች ብቻ ሊጠየቁ ቴክኒካል የሆኑ ነገሮች ለመጠየቅ እና ለእኔ ደግሞ በጣም ቫሊዩ ሳደርግ የነበረው ነገር ላይክ ልጁ መጥቶ ምን ያህል ላይክ ይሄ ራሱን ሆኖ አለው አያስመሰልልኝ ገብቷል። እና ቋለ ላይክ መቶ ሲነግረኝ ምናምን ነገር ከዚህ በፊት ከነበርክበት ካምፓኒ ለምን ወጣህ ምናምን ስለው የሆነ ገብቷል የደሞዝ አለመስማማት ምናምን ይላል። እርግጠኛ ነኝ ሜይ ቢ ተገዳድሎ እኮ ነው የወጣው ከዛ ድርጅት ገብቷል። የሆነ ትክክለኛ ማንነቱን ይዞልኝ አይደለም የመጣው። እሷ እንዳለችው ላይክ መጥቶ እኛን ኢምፕረስ አድርጎ ለመግባት ነው። በሰዓቱ ደግሞ ኢቨን እስካሁን ድረስ ደግሞ ላይክ በጣም ትልቅ ካምፓኒ ሆነ ላይክ ሲመጡም ላይክ እኛን ኢምፕረስ ለማድረግ የሚመጡት እና ደግሞ በጣም ክሊሽ የሆኑ ትንሽ የሆነ ሴንስ የማይሰጡ ነገሮች ይነገራል። አንተ እንዳልከው ከ5 ዓመት በኋላ የት ነው ራስ ማግኘት የምትፈልገው ነው ሲባል እንኳን እሱ አይደለም እኔና ፕሮዳክሽን ማናጀሩ እንኳን መውጣት ነው የምፈልገው አሴ ካምፓኒ እኮ ላውራለህ እኮ ገብቶኛል። አሁን ለእኔ ደግሞ በጣም ቫሊዩ ማድረገው ነገር እንዴት መሰለህ፣ ካራክተሩ እንዴት ነው ይህ ልጅ ገብቷል። ገና የመጀመሪያ ቀን ላይ ከዋሸኝ ከዛ በኋላ ይህ ልጅ ላምን አልችልም። እንተዋወቃለን። አይ ከውሸት አይመስለኝም እኮ አሁን እሷ ያለችን ላይ ምን መሰለህ ከውሸት አይደለም ኢምፕረስ ካረግ እያዋሸ ነው ትስታለህ እኮ ማን ለምሳሌ 5 ዓመት ምናምን ተባልካ ይህን ድርጅት በታማኝነት ማገልገል ነው ፈልገው ቀጣይ 5 ዓመታት ሊል ይችላል። ኦኬ እሺ ቀጠለ። ከዛ ሌላ ነገር ላይ ትይዘዋል። ገብቶኛል ውሸት እንደሆነ ግን ማለት ነው ገና እንደዛ ሲል በቃ ወደቃ። ሶስታችን ተዋውቀናል ኖ በቃ በታማኝነት አገለግላለሁ ሲል እንደማያገለግል ሶስታችን እንተዋውቃለን እኮ ገብቷል ለማለት ነው ያለው። ኖ እኮ ቢሆንስ እሺ አሉ እኮ ማርያም እንደዚህ አይነት ስራ ምናምን የሚሆኑ ገባኝ። በጣም ጥቂት ናቸው ነው የምልህ። ግን ቆይ ልጨርስልህ። ግን አሁን ለእኔ ደግሞ በጣም ቫሊዩ ማድረገው ነገር ደግሞ ላይክ የልጁ ካራክተር ነው። ኢቨን ላይክ አሁን ለምሳሌ ቴክኒካል ነገሮች እንኳን አይቻል እኔ ችግር የለብኝም። ላይክ ለምሳሌ የሆነ የቀረጻ ችግር ሊኖርበት ይችላል ወይ ኤዲቲንግ ላይ የሆነ መማር ያለባቸው ነገሮች ይኖራሉ። ግን ላይክ የልጁ ካራክተር ግን ላይክ በጣም መማር የሚፈልግ ከሆነ ላይክ በጣም አክቲቭ ከሆነ በደንብ መንቀሳቀስ የሚችል ከሆነ አሁን ቅድም እሷ እንዳለችው ለምሳሌ ላይክ ምንም ስራ ማይመርጥ። ምክንያቱም አሁን ሰው የመጀመሪያ ስራ እንኳን ላይክ 3-4 ስራ ነው ገብቷል። ታይትሉን አላገኘችው እንጂ ሁሉም ነገር ሆና ነው እየሰራች የነበረውና ልክ እንደዚህ በጣም ባሪፍ ኢነርጂ መስራት የሚችል ሰው ነው እንጂ መመረጥ ያለበት የሆነ ካምፓኒ ኢምፕረስ ስላደረገልኝ ሁላችን የምናውቀውን አይነት ደግሞ ባይዘው በጣም ተመሳሳይ ነው። ዩቲዩብ ላይ ደግሞ ሜቢ የምታውቂያቸው እኮ የሆነ መላጣ ሰው እያለ ራሱ በቃ ይሄ የኢንተርቪው ትሬኒንግ የሚሰጥና በቃ ሰው እሱን ሸምድዶ ነው የመጣው። ከግቢ ሲጨርሱ አይዶ ነው ማን ሪፈር እንደሚያደርጋቸው በቃ ታውቀዋለህ ገና ሲመጣ። ሲጀመር እኮ 0 ዓመት ከሆንክ ቀጣይ 5 ዓመት ሊኖርህ የሚችለው ጆርኒ ታወቀ እኮ። በቃ የሆነ ካምፓኒ ካለ ከተስማማ የምታድግበት ከሆነ በእውቀትም በስኪልም ደረጃ የምታድግበት ከሆነ 5 ዓመት በቃ ጸዴ ነው። እዛ ተምረህ ከወጣ ወደፊት ላለው ነገር ይጠቅመኛል። የምትቀያይርበት ከእውቀት አንጻር ይሁን ነው የምትቀያይርበት ሚንስ። ሶስቱን ደግሞ ኢንተርቪው ላይ ያገኙታል። አሁን እኮ ከነገረች ነገር እኔ ብዙ ነገር ወሰድኩኝ ከዚህ በፊት በጣም ልንገባባቸው ጓጉተን የነበሩ መስሪያ ቤቶች በምን ጣ እንደተደረግኩ ማለት ነው። አሁን ነው ትዝ ያለኝ እና ለዛ ነው ቦቲክን እንዳሰሙት ባይዘው በእጅ በእግራቸውን የሚገባው እዚህ አያስጠጣም ራሱ ምን ማለት ነው ያስጠጣ እናውቃለሁ አገባብን። እሺ አሁን ለምሳሌ ከዚህ በፊት ከባዩሽ ጋር በደንብ በጣም ብዙ ጊዜ ሲመክረኝ የነበረው ምክር ባዩሽ የሚያውቃት ሰው ራሱ መጀመሪያ ከባዩሽ አንደኛ ኳሊቲ የሚነገርላት አለባበስ ላይ በጣም ጠንቃቃ ናት። በየትኛውም ሰዓት ቅጠራት፣ በየትኛውም ሰዓት አገኛት ምናምን ነገር በጣም ጥንቃቄ አላት። የግል ንጽህና ምናምን ነገር ማተሳገሳቸው ነገሮች ናቸው። ለምሳሌ አሁን እኔ ጋር ስትመጣ ደግሞ ማለት ነው
ወፍ ካሜራ ችግር ነበረ ለዛ ነው። እና ላይክ አሁን በቃ ይሄ ለምሳሌ ላይክ ኢንተርቪውም ይሁን የስራም ሰዓት ይሁን እኔ በጣም የምመርጠው ላይክ ነፃ ሆኜ የትኛው ልብስ ለብሳለሁ። ለምሳሌ ነው ቀረጻ ብቻ ከሆነ ጥቁር ልብስ ለብሳለሁ። ሁሌ ጥቁር በጥቁር ነው ማረገው። ምክንያቱም ለምሳሌ ላይክ ኢቨንት ላይ ከሆነ በጣም እንቀሳቀሳለሁ፣ በጣም ውርውር የምለው እና በዛ ሰዓት ላይ ኢቨንቱን እኔ አቴንሽን እንዳልስብ ላይክ ሁዲ ማድረግ ምናምን ነገር ላይክ አቴንሽን በጣም ይስባል። ለዛ ነው ቀለል ያለ ልብስ ለማድረግ ሞክረው እና የትኛውም ኢንተርቪውም የስራ ቀንም ላይ ይሁን እኔ ጎቲክ ከተመቸው ላይክ ጠዋት መስታወት ላይ ሲቆም ብቻ ነፃ ይሁን ቀለል ይበሉ ለብሽ እወጣለሁ። ባዩሽ ደግሞ እንደዛ አይደለም አይደል? ላይክ አለባበሱ የሰውየው ማንነት ይገልጻል ብለሽ ታስቢያለሽ። እና እኔ ጠዋት ባዩሽ መስታወት ከቆመኝ ራሴን ዋው ካላልኩ አልወጣም ማለት ልምድ ይመስለኛል። በዙሪያ ያሉ አይሰለችሽም ወይ ሊሉን ይችላሉ። ለእኔ ግን በጣም ቀላል ነው ማለት ጊዜም አልፈጅም ለብሼ ስወጣ ብሎ ጥልቅ አድርጎ እንደመውጣት ነው። እንደውም ወደ ሌላ እንትን መመለሴ አይሆንም። ስለዚህ ጥያቄ እንዴት ምን አልሽው ነው። እና ደግሞ ለምሳሌ ላይክ ሰዎች ወደ ኢንተርቪው ሲመጡ ላይክ አንቺ እንደ ኤችአር ልክ እንደ ኤችአር ኤክስፐርት ምን የት አለባበሶችን ለአንቺ ፕሪፈር የምታደርጊ? አሁን ለምሳሌ ሁለታችን ለኢንተርቪው ብንመጣ እኔ ተዋርያለሁ አይደል? ሲቪው ላይ አይታይም የኔ እኔ ችግር አለብኝ እስካን አድርጋለሁኝ እና ላይ ጀምሬ ታች ነው ማቆመው እና የኔ ይበዛል። በእኛ ያው ችግር ሳይሆን ስታንዳርድ ነው፣ ግዴታ ስታንዳርድ ነው። ግን ደግሞ ግን የምታየው አይ ቲንክ ለምሳሌ 0 ዓመት የሚመጣ ልጅ ከቤተሰብ ነው የሚገዛው ምናምን እሱ ግምት ውስጥ ይገባል ወይ ነው። አሁን ለምሳሌ በጣም ጽድት ብሎ 1 ዓመት ኤክስፔሪንስ ያለው ልጅ የሆነች ብር ሰርቶ ሊሆን ይችላል፣ ወይም ደግሞ ኢኮኖሚካል የቤተሰቦቹ ነገር ሊለያይ ስለሚችል የያዘውን ጽድት አድርጎ የሚመጣ ሰው አለ፣ ማድረግ የሚችል ሰው አለ። እነሱ ይገባሉ ወይ ቶለሬት ይደረጋሉ ወይ? አሁን ለኢንተርቪው ሲመጡ ብዙ ጊዜ መጀመሪያው ፈርስት ኢምፕሬሽን አይደል? ገና ጥያቄውን ሳጀምር በፊት መጀመሪያ እንዲያይቼ የሆነ ፈርስት ኢምፕሬሽን በቃ ቴዲ መጀመሪያ ያየሁት ቀን የማረሳው ነገር ሊሆን ይችላል። ስለዚህ ፈርስት ኢምፕሬሽኑን የምትፈጥረው ባለባበስህ ነው፣ በንጽህና ነው። ከአንተ በፊት ጠረን ገብቶ ማን ነው ቀድሞ ከገባ። ምክንያቱም አስታውሳለሁ እኔ አሁን ለምሳሌ ኢንተርቪው ላይ እሱ እስኪወጣ ጠብቀን መስኮት የከፈትንበት ጊዜ አለ። ከእንደዚህ አይነት ሰው ጋር እንዴት አብረህ ትሰራለህ? ይሄ ከአቅም ጋር አይገናኝም። አዎ ከአቅም ጋር ይገናኝ። ምክንያቱም ትላንትና ከትላንት ወዲያ ስሰሙ የነበረ ነገር ነበርና የሆነ አካውንቲንግ ዲፓርትመንት ነው እና ማናጀራቸው ከነሱ በላይ ነው የሚከፈለው። አዲስ ማናጀር ተቀጥሮ በጣም በውድ ብር ምናምን ተብሎ ነው የመጣው እና በቃ ሰራተኞቹ አጠገቡ መቀመጥ እና ደውላልኝ ነው እየተናፈስኩ ነው ብላማ ሌላ ጊዜ ቢዚ የሆነች ልጅ እየተናፈስኩ ነው ምንም በቃ ልችሉ አልቻልኩም። ቢያንስ ሰው እንዴት የግል ንጽህናውን እንትን ማለት ይችላል ማለት ይከፈሏል ምናምን አይልበስ ኦኬ የሆነ ወይ ሱስ ምናምን ሊሆን ይችላል። አንዳንዴ እኮ ሰዎችን ከሰውነት ተራ ሊያስወጣን የሚችለው ግን ቢያንስ ደግሞ ማናጀር ሲባል የሆነች ስታንዳርድ አለች ሁላችንም አይምሮ ውስጥ ያለች እና ሱፉን አይቀያየር ምናምን ግን ደግሞ ጠረን ቢያንስ ምናምን እና አይ ቲንክ ትላንት ምናምን ማክስ ገዝቼ ይልኩ ነው ብላይ ነበረ በዚህ ነው ያህል ደረጃ እና ያ ነው ፈርስት ኢምፕሬሽን አለባበስህ ነው። በጣም ብዙ አይነት አለባበስ አለ። ቅድም እንዳልኩት ነው አለማወቅ ሊሆን ይችላል። እኔ ለብዙዎች አሁን እንደው ማሳየት ማስተማር አዲስ አሁን በከፈትኩት የኔነት እንትን ብዙ ኮንቴንቶችን አዘጋጅቻለሁኝ እና ከዛ ውስጥ ደግሞ ይሄኛው ነው እና ስትዘንጥ የማህበረሰቡ ማቀባበል ይለያያል። እኔ አሁን ስለለመድኩት ለእኔ ብዙ ምንትን አይደለም፣ ግን ይለያያል። ደግሞ ልትሄጂ ነው እንደዚህ ዘንጠሽ ነው አብዛኛውን ጊዜ የትም ላይሆን ይችላል። ቡና ልጠጣ ሻይ ልጠጣ ሊሆን ይችላል። የግድ ሰው ማግኘት በእኔ ሰው ማግኘት ላይኖርብኝ ይችላል፣ ወይም የተለየ ቀጠሮ ላይኖረኝ ይችላል። ሁሌ ግን በቃ ሁሌ እንደዚህ ነኝ። ስለዚህ አሁን ለጥያቄ ሲመጡ የራት ልብስ አድርገው የሚመጡ አሉ ሴቶች። የእውነት የራት ልብስ አናቀው የትኛው ካታጎሪ ላይ ነው የሚመደበው? አሁን እንመድበው አይደለም፣ አያስኬድም በእኛ ሀገር። ምክንያቱም ለምሳ የምትለብሰው ለራት የምትለብሰው ግን የራት ልብስ ረጅም ባለገመድ ቀሚስ ለኢንተርቪው አድርገህ ከመጣ ኦኬ ስለሌላት ነው
እኔ እንደዛ ላዩ ሶሪ ግን እንደዛ ላዩ ስለሌላት ነው ንጽህናውን ያልጠበቀው ስለሌለው ነው እንደለበሰው ስለሌለ ነው ጫማውን ያስጠረገው በእግሩ መጥቶ ይሆናል በእግሩ መጥቶ ሊሆን ይችላል ግን ሶፍትም ቢሆን ገዝቶ ጠረቅ አድርጎ ይግባ ለጉዳዩ የሰጠው ትኩረት በዛም ይታያል አሁን ቅድም ያልከው ሰውን ኢምፕረስ የምታደርገው በኢንተርቪው ምን ያህል ሬዲ ነህ ነው እኮ አሁን አብዛኛው እግረ መንገዱን ሲያልፍ መጥቶ ኢንተርቪው ነበረኝ አይደል እንዲህ ምናምን ብሎ የሚመጣ የሚመስልህ አይነት አለ መዘጋጀትህን ቢያንስ ያሳያል ለስራው ምን ያህል ፍላጎት እንዳለህ ያሳያል ኢምፕረስ ለማድረግ መሞከር ስለዚህ ኢምፕረስ ስታደርግ ከመጀመሪያው ካንተንትን ነውና ቲሸርት ጂንስ ባይሆን ይመረጣል አሁን እኮ ሰው ችግር ላይ ብቻ ፎከስ ካደረግን እሱ ብቻ ነው ቢታየን የእንትን እኮ ሀገር ባህል የሚገርም ነው እንደ ኢትዮጵያ ውስጥ እኛ እኮ እኔ የማውቃቸው በጣም ትላልቅ ሰዎች አሉ ሲሰሩ የነበረበት መንገድ አለባበሳቸው ሁሉ ነገር የራሱ የሆነ የተቀመጠለት ስታንዳርድ አለ ዲሲፕሊን ሰዓት በጣም ብዙ ነገር አሁን እየጠፋ መጥቶ ያለንበት ደረጃ ኦነሩም ተሰላችቶ ትቶታል ማኔጀሩም ተሰላይቶ እሱም አብሮ ገብቷል ከሰራተኛው ጋር አንድ አይነት ኢንቫይሮንመንት ውስጥ ነው ያለው ስለዚህ አሁንም ከቶፒኩ ካልወጣሁኝ በስተቀር ለምሳሌ ላይክ አንድ ሰው ለኢንተርቪው ሲመጣ ከሸሚዝና ከሹራብ የትኛውም ቢለብስ የተሻለ ነው ችግር የለውም ይሄ ባለ ጽሁፍ ባለ ስዕል ቲሸርት ጅንስ የተበጫጨቀ ምናምን አይሆን እንጂ ሹራብም ቢሆን ምንም ችግር የለውም ሸሚዝ ተመራጭ የሚሆን የትኛው ወቅቱ ካልሞቀ ሹራብም አድርገህ ነው ለምሳሌ ከሱሪስ ከሱሪ ከጅንስና ከጨርቅ ጅንስ ጭራሽ ልክ አይደለም እኮ በፍጹም ልክ አይደለም ወይስ ለስራ መደረግበት ለስራ ቢሆን አሁን እኔ በብዛት አልመክርም አርብና ቅዳሜ ጅንስ ማድረግ ትችላላችሁ የኔነት ግቡና ሰብስክራይብ አድርጉ ብዙ ስራ ይፈልጋል በደንብ ማለት ነው ማለት እኔ በቀደምለት ቤት ቁጭ ብዬ ቁምጣና ሸሚዝ አድርጌ ወጣሁ አከራየችኝና ማለት ውጪ ፋሽን ላይ ምናምን ትንሽ ሰርታለችን የመጀመሪያው ሰው ሸሚዝ በቁምጣ ኢትዮጵያ ውስጥ ያዩትን አግባና ቀይረችኝ ማለት ነው ልትወጣ ነበር አንተ ራሱ እንደዛ ወጣው እንጂ ከበር ነው የመለሰችኝ ተገናኝተን ከበር መለሰችኝ ምናምን ማለት ይሄ እንደ አውቶ ፓይለት ስለሆነ አብዛኛው አካሄዳችን ኢንተርቪው ምናምን እንደዛው ነው በቃ እየሮጥኩ መጥቼ ምናምን ደክሞኝ ረፍዶ ምናምን እያለከለኩ እገባለሁ ከሆነ ሆነ ካልሆነ አልሆነም ነው መሰለኝ አካሄዳችንም እና ያም ይሆናል እና በጣም ብዙ ስራ ይጠበቅብሻል እንደ የኔነት ግቡና ቲክቶክንም ፎሎ አድርጉ ዩቲዩብ ፔጇንም ሰብስክራይብ አድርጉ ታች ጋር እናስቀምጥላችኋለን ከዛ እሱ ሞቅ ሞቅ አድርጉና ከዛ በደንብ ብዙ እውቀት በደንብ ማለት ነው ማለት ይሄ ለመቀጠርም ብቻ አይደል ካምፓኒ ኖረውም ይሄን የማያውቁት ሰዎች አሉ ገባ አንድ የሊደርሺፕ ስኪልም ይመስለኛል አይደል መኖር አለበት እኔ የሊደርሺፕ አንድ እሱ አሁን ለምሳሌ የኦነሮች እኔ ከገጠመኝ ማለት ነው አሳቀቅሽን ያለኝ ኦነር አለ ለምን ስለሆነ አንቺ ነሽ እኮ ኦነር የምትመስዩ እኛ እኮ አንቺን እያገለገለ አንቺ ቀጥረሽን ነው የሚመስለው የእውነት ደግሞ እንደዛ ነው ሲመጡ ኦነሩ አንቺ ነሽ ሼር ነሽ ያንን ኢምፕሬሽን መፍጠር የምችለው አንተ ነህ በጣም ብዙ ሀስል ማድረግ አይጠበቅብህም ይሄን ለማድረግ መልመድ ነው አሁን ግን የለመድ ነው ትክክል ያልሆነው መንገድ ነው ስለዚህ የተጣመመው ማቃናት ያስፈልጋል ሰው ባለማወቅ ነው እዛ ጋር የሄደው ባለማወቅ አንዱ ሲያደርግ እያየህ አድርገኸው ሊሆን ይችላል ግን ልክ አይደለም እኔ ጅንስ አድርጎ መጣት ልክ አይደለም እኮ አሁን ምንድነው መሰለ ሰበብ መስጠት ነው የለኝማ ስለያት ቀስ ብለህ ስትጠይቀው ሰው ለምንድነው የስራ ቀን እንደዚህ የምታደርጉት የለኝም ለምንድነው አዲዳስ አድርጋችሁ የምትመጡት የስራ ቀን እንዴ ታክሲ ስንት ሰዓት ሙሉ እንሰለፋለን ኦኬ በፌስታል ያዥዋ ማለት አትሊስት ፎርማል የሆኑ ጫማዎች አሉ ለሴትም ማለት ነው ስለዚህ ብዙ ልክ ያልሆኑ ነገሮች አሉ ለማስተካከል ትንሽ ጊዜ ይፈልጋል እውነት ለመናገር ከኔነት ትሬኒንግ አይሰጥም በእነዚህ ጉዳዮች ላይ ከኔነት በቅድ ደረጃ አለ ትሬኒንግም አለ እንዲህ አይነት ደግሞ ለሊደሮች አሁን ለሲኢኦዎች አብዛኛውን ስራ አሁን አይተህ ከሆነ እነሱ ናቸው የሚሰሩት ያ ግን ይጎዳዋል ድርጅቱን ስለዚህ ያንን ስኬጁል የሚያደርጉበትን መንገድ እንዴት ማኔጅ ማድረግ እንዳለባቸው
የራሱ የሆነ ለነሱ ደግሞ እሱን እንኳን እንደ ትሬኒንግ ሳይሆን አሲስት ነው የምናደርጋቸው ማለት ነው። እነሱ ማለት ትልልቅ ካምፓኒዎችም ሆነ ኢትዮጵያ ውስጥ በጣም ትልልቅ እኔ የሰራሁባቸው ካምፓኒዎች አሉ። እኔ የምር ያለኝን እኔ አጽድቼ ነው የነበርኩባቸው መስሪያ ቤት ውስጥ ስገባ የነበረው እና ምናምን የሆነ ሱፐርቫይዘራችን ምናምን መስለመጣ ምን አይሉኛል እንትን አካባቢውን ትነቀንቂዋለሽ ኮንፈርት እንዳይሰማቸው ነው ባይዘው እንደዛ ስታረጊ ሁሉም የሆነ በቃ ትንሽ ወይ ለመጣር ይሞክራል፣ አንዳንዱ ደግሞ ያንቺን ይጠላሻል። እንደዛ ነው የሚሆነው። አንዳንዱ ኢጎ ውስጥ ይገባል ወይ አንተን ቀጥታ ይጠላሃል፣ አለበለዚያ ደግሞ ወደ አንተ መስመር ደግሞ ለመጠጋት ይሞክራል። እንደዛ ነገር ምናምን ይኖራል። እኔ ብዙ ጊዜ እንዲጠሉኝ ሳይሆንም አድርገው ወደ እኔ ነው ማመጣቸው። ኦነሮችን ወደ እኔ አምጥቼ አውቃለሁ፣ ወደ እኔ አለባበስ። ምክንያቱም ይሳቀቃሉ። እኔም ባዩ ቁጥር እንደ አንቺ አይደክምሽም ሁሌ መዘነጥ ምናምን ብለው ግን ወደ እኔ ቀስ ብለው ወደ እኔ እንዲመጡ አደርጋቸዋለሁ። ማለት እኔ ፍርሃት አላቅም። ማለት ሁሉም ሰው በሰውነቱ ማለት ኦነር ሊሆን ይችላል፣ ማንም ሊሆን ይችላል። ያለኝን አስተያየት ከመስጠት አልቆጠብም። ይሄ እንዲህ ማለት አሁን ለምሳሌ ሴት ልጅ ከሰውነቷ ጋር የሚሄደን አለባበስ ማወቅ አለባት። ቀሚስ ብትለብስ ደስ ይላል። ቀሚስ በጣም ለባሽ ነኝና ቀሚስ ብትለብስ ከዛ የሰውነቷን ቅርጻች እንዲህ አይነት ቀሚሶች እንደዚህ አይነት ብታደርጊ የሚገርም ነው። ከዛ ያን ያደረገች የመጣች ኦነር አለች እና በጣም በቃ ደስ ይለኛል። ወይኔ ዛሬ እንዴት አምሮብሻል። መደናነቅ አሁን ሀሜቱ ወይም ማንጓጠጡ ምንም አይጠቅመንም፣ የትምም አያደርሰንም። ስለዚህ ሰራተኛም ወደ እኔ የመጣ አንቺን አይቼ ለወጥሻቸው የተባልኩት አለ። ስለዚህ ከጥላቻው ይልቅ ቀስ ብሎ መንገር፣ ቀስ እያሉ መንገር። ለምሳሌ እነዛ ሰራተኞች ግን ከተቀጠሩ በኋላ ቅድም የፍሬሾቹ ላይ ልክ እንደ አንቺ በጣም በደንብ ስታንድ አውት አድርገው በጣም አጭር ጊዜ አይባልም ግን ላይክ ብቻ አንተ እንዳልከው በ5 ዓመት ወይ ደግሞ በ3 ዓመት ውስጥ በካምፓኒው የተሻለ ፖዚሽን እንዲያገኙ እድገት እንዲያገኙ የሚያግዛቸው ነገሮች ለምሳሌ ምን ናቸው? ለምሳሌ አሁን ከዚህ በፊት እስከዛሬ ያላወቅኳቸው ከረፈዱ በኋላ የገቡኝ ነገሮች አሉ። ለምሳሌ ሚቲንግ ላይ ባለሳተፍ ደስ ይለኛል በጣም ብዙ ጊዜ ሚቲንግ ላይ ይሄ ኢነርጂ በጣም ድሬን ስለሚያደርገው ወደ መጨረሻ የተረዳኋቸው ነገሮች ግን ለምሳሌ ሚቲንግ ላይ መሳተፍ ላይክ ያንተን አቅም በደንብ የሚያሳይ ነገር እንደሆነ ነው። ትንሽ ከረፈደ በኋላ የገቡኝ ነገሮች ናቸውና ላይክ አንድ ሰው ከተቀጠረ በኋላ የተሻለ ስታንዳርድ አድርጎ በካምፓኒ ውስጥ የተሻለ ፖዚሽን እንዲያገኝ ፕሮሞሽን እንዲያገኝ ምን መደረግ አለበት? መጀመሪያ ራስህን ማስተማር ነው። ሁሌ መማር፣ ሁሌ ራስህን አዲስ ነገር ለማድረግ መሞከር። ቀጥሎ ደግሞ ለምትሰራው ለእያንዳንዱ ስራ ኃላፊነት ሰድ፣ አትሽሽ። ማለት ወደሚቀጥለው ፖዚሽን አይደለም ያለህበት ጋር ያለውን ነገር ኃላፊነት መውሰድ ካልቻልክ፣ ራስን አካውንታብል ማድረግ ካልቻልክ ድርጅቱ እስኪያደርግ መጠበቅ የለብህም። ከተሰጠህ ጄዲ በተጨማሪ ስራዎችን መስራት ማለት ራስን መገደብ የለብህም። ራስን ገድበ አይ ይሄ የኔ ስራ ነው ይሄኛው እኔን አይመለከተኝም ካልክ ኦኬ እዛው ጋር ስታክ ታደርጋለህ። እንደዛ አይደለም መሆን ያለበት። እኔ እንደዛ አልነበርኩም እንግዲህ በእኔ ከሆነ ማለት ነው። ይመለከተኛል አይመለከተኝም ሆነ ስራ ከሆነ እሰራዋለሁ፣ የትኛውም ዲፓርትመንት ላይ እሰራዋለሁ። ስለዚህ ራስን አትገድበው። የተሰጠ ፖዚሽን ብቻ ሳይሆን ሌሎችን ነገሮች ብታውቅ ይጠቅመሃል። ፖዚሽን ሊያሰጥህ የሚችለው ምን ያህል ራስን ወጥ አድርገህ አልፈህ ሄደሃል ነው። እሱን ካላደረግ እንዴት ደፍሬ እኔ ሌላ ተጨማሪ ማለት ፕሮሞሽን እንዴት እሰጥሃለሁ? ስለዚህ ራስን ማስተማር፣ አካውንታብል መሆን፣ ለምትሰራው ነገር በሙሉ ሪስፖንሲብል ነኝ ብለህ ፊል ካላደረግ እና ደግሞ ከተሰጠ ስራ ራስን አለመገደብ። በቃ ማለት ይሄ ብቻ የተሰጠኝ ሳይሆን የሚቻለውን ባለው ጊዜ መስራት፣ ኮሊጎችን ማገዝ፣ ጥሩ ኮሚኒኬት ማድረግ፣ ከሰራተኛው ጋር ጥሩ ኮሚኒኬሽን መፍጠር ያስፈልጋል። ያለበለዚያ ራስን ልክ ጊዜ ስታገኝ ዲስ ዴይስ ስፔሻሊ በፊት ጥሩነቱ ብዙም እኛ ቅድም አልነበረንም፣ ግን አሁን ጊዜ ስታገኝ እስቲ ቲክቶክ ምን አዲስ ነገር አለ ጊዜ ስታገኝ ከሚሆን ስራ ያልጨረሰ ኮሊግ ሊኖር ይችላል። ስለዚህ ስራ ማገዝ አዲስ እሱ ነገር ግን ወደ እንትን ቅድም ወደ አወራነው ቶፒክ ይመጣል። ላይክ እኛን አቢዩዝ ወደ መደረግ ይመጣል። እሷ ነገር ላይ እንዴት ነው ላይክ ራሳችን ባላንስ ማድረግ እንችላለን? ምክንያቱም ለምሳሌ ተከታታይ ለምሳሌ ለ2 ወራት ቀዳሚና ወዲህ እየገባው እየሰራው ከነበረ ሜቢ ለምሳሌ ላይክ በጊዜው የምሰራው ፕሮጀክት ላይክ በጣም ወርጆ ሊሆን ይችላል። እንደዛ እየገባው እየሰራው የነበረው ላይክ 3ኛው ወር ላይ
የሆነ የፋሚሊ ፕሮግራም ላይክ ሰርግ ሊኖረኝ ይችላል ምናምን ነገር ኢትዮጵያ ውስጥ ባለው የማኔጅመንት ስርዓት መሰረት ደግሞ ላይክ የሆነ ሰው የሆነ ስራ ደጋግሞ ከሰራው በደንብ ሰጠዋለሁ። ገብቶሻል? በደንብ ይጨመርለታሉ። ለምሳሌ አይ ቲንክ ኤላን በደንብ ፊል ያደርጓል ብዬ አስባለሁ። ለምሳሌ በፕሮዳክሽን ስራ ላይ በተደጋጋሚ እያጋጠሙኝ የነበሩ ነገሮች አንዱ ልንገርሽ። በሆነ ካምፓኒ ውስጥ የዶክመንታሪ ስራ እሰራ ነበር እና ዶክመንታሪ ኤዲት ስናደርግ ምናምን ነገር ብዙ ጊዜ የሚሰጠን ከ9 እስከ 10 ምናምን ቀን ድረስ ነው። ይሄ ላይክ መጀመሪያ የነበርኩበት ኢነርጂ ደግሞ በጣም አሪፍ ነበር። ላይክ ኢቨን ቤት ወስጄ ምናምን ኤዲት ማድረግ ምናምን ላይክ በጣም አበዛሁት ነገር እና ቪዲዮቹን ቀድሜ ይጨርሳሉ። በ4 ቀንና በ5 ቀን ስጨርሰው ላይክ ካምፓኒው እነዛ የቀሩኝ የ3 ቀናቶች ወይ 4 ቀናቶች ላይክ ጎቲክ ተማርበት አይደለም ብሎ ፍሪ የሚያደርገኝ ኢቨን ላይክ ነፃም አይደለሁም፣ ግዴታ ሌላ ስራ ይጨመርልኛል። ኢቨን ለምሳሌ አሁን ቅድም የተባለው ለምሳሌ 8 ሰዓት የሆነ ሰው መስራት አለበት። ለምሳሌ ስራዬ ላይክ ጠዋት ጨረስኩት። ላይክ ጠዋት አሪፍ ኢነርጂ ላይ ነበርኩኝ፣ ጠዋት ጨረስኩት። ከሰዓት ላይክ አንተ የምትማርበት ወይ ደግሞ ላይክ መጽሐፍ የምታነብበት ምናምን ነገር አይደለም የሚደረገው፣ ሌላ ስራ ይጨመርልሃል። አግኝተኛል። ላይክ ሳትወድ በግድህ ላይክ በቃ 8 ሰዓት ግዴታ እዛ ቦታ መቀመጥ አለብኝ። 8 ሰዓት መቀመጥ ያለብኝ ነገር ከሆነ ስራው ቢያልቅ እንኳን ታሟዟል በግዴታ ማለት ላይክ ይሄ አይ ቲንክ የሆነ የማኔጅመንት ችግር አለ ብዬ አስባለሁ። እና እሱ ላይ ላይክ ይሄ አሁን ቅድም ካልኩሽ ኮንሰፕት ጋር እንዴት ነው ባላንስ ማድረግ የምንችለው? በእርግጥ አሁን ላይ የማኔጅመንቱም ነገር ይወስነዋል። ማኔጅመንቱ የሚያይበት መንገድ አሁን ትክክለኛው መንገድ ነው የሚያየው ወይስ አቢዩዝ ነው የሚያደርገው ነው? አይ ከሌ እኮ ይሰራል፣ ስለዚህ ፖዚሽንም ሳልሰጠው ሳላሳድገው ዝም ብዬ እያንን ላሰራ ከሆነ የማኔጅመንቱ ችግር ነው እሱ። አሁን ብዙ ቦታ ኢቭን የኤችአር ማኔጀሮችም አንዳንዴ በትክክል መንገዱን ተከትለው ለድርጅቱ ብቻ አሁን ኤችአር ማኔጀር ሲሆን ድርጅቱን ወክለው የድርጅቱን ሕግና ደንብ ብቻ ማስከበር ሳይሆን የሰራተኛውንም ነገር ማየት አለባቸው። ምክንያቱም ከሁለቱም ሳይድ ነው ኤችአር ማኔጀር ሲሆን ከሁለቱም ሳይድ ነው የድርጅቱን መብት የማነው የሰራተኛንም መብት ማየት መቻል አለበት። ስለዚህ አይ ማኔጅመንቱ አቢዩዝ የሚያደርገው ከሆነ ያ ያንተ ጥፋት አይደለም። ሳትወድ በግድህ ያችን ስራ ብቻ ይዘህ ትቆያለህ ማለት ነው። አቢዩዝ የሚያደርግብህ ከሆነ ወይም እያደረገ ነው ብለህ ፊል የምታደርግ ከሆነ ግን ትክክለኛ መንገድ ቅድም ያልከው ነው። የተሻለ ፖዚሽን ለማግኘት እውነት ማኔጅመንቱ በትክክል እየሄደ ወይም በትክክል እያየ ከሆነ ሰራተኞቹን እንደዚህ ዴዲኬትድ የሆነ ሰራተኛ ተገኝቶ ነው እንዴ? ምክንያቱም ለሱ ሌላ ቅጥር ከማካሄድ ያለውን ሰው ፕሮሞት ማድረግ ነው የሚቀለው። ኤችአር ባይዘዌ እኛ ሀገር ያለው ኤችአር ሲስተም ለመምታት ብቻ የሚመጣ አካል ነው። የሆነ ዲሲፕሊን ለመቅጣት ወይ ምናምን ነው። አንዳንዴ ምን እረዳለሁ መሰለሽ አሪፍ ፐርፎርም እያረግሽ ምናምን ነገር በቃ የሆነ አውትሻይን ማድረግ ስትጀምሪ አንዳንዴ ማናጀሮችንም አልፈሽ የሚሄድ ነገር አለሽ እና ያስቆሙሻል። በቃ ወይ በፐርፎርማንስ ሪኮግኒሽን ሊሆን ይችላል፣ የሆነ ሽልማቶች ምናምን ይችላሉ። ከአንቺ በታች ፐርፎርም ያደረገው ሰው እየታወቀ ምናምን ለሱ ይሰጠዋል። ሞራሊ ማለት ነው። እንደዛ ስትደረጊ ሆን ብለሽ ስራው መበደል ጀምሪያለሽ። ሳትወጂ በግድ ፐርፎርማንስ ይቀንሳል ማለት ነው። እንደዛ ሆነ ማለት እነሱ የሚፈልጉት ላይ ገቡ። ግን አንቺ ምን ያደረጉሻል? ከዚህ በፊት እንደዚህ አይደለም የነበረ ፐርፎርማንስ ምናምን ራስን ማሻሻል አለበት ታውቃለህ ምናምን አይነት ነገር ይሄ ድጋሚ ሊያበረቱሽ ይሞክራሉ። ወደዛ ትገቢያለሽ ይመልሱሻል ምናምን እና ትንሽ ከባድ ነው። እንዳጠቃላይ ይሄ ሰራተኛውን ብቻ ሳይሆን ሙሉ ይሄ ሲስተም መስተካከል አለበትና ልክ ነው። አሁን ለዚህ መፍትሄ ምንድን ነው? ከኔነት እውነት ነው። ከኔነት ባላንስ ማድረግ አለበት። አሁን ላይ ኤችአር በጣም ያለው ሮል ካምፓኒ ውስጥ በቃ ኢንቫይሮንመንቱን ለማስተካከልም ለማበላሸትም ያለው እንትን መፈራት የለበትም። እንደውም ብሶትህን የምትነግረው ሊሆን ነው የሚገባው። ስማቸውን አናውቀውም። አንዳንድ ካምፓኒ እኮ ኤችአር ስገባ በቃ የሆነ ትፈርሚያለሽ ምናምን ከዛ በኋላ ስማቸውንም አናውቀውም። በቃ ማን ይቀየር ማን ይግባ ማን ይውጣ ምናምን እና በትልልቅ ካምፓኒዎች ደረጃ አብዛኛው ነገር መስተካከል ያለበት ይመስለኛል። ችግር አለ ይህም ሴክተር በጣም ኤችአሩ አሁን ኤችአር ላይ አሁን እኔ ብዙ ጊዜ የሆነ ማስፈራ የማኔጅመንት አባል እንዴት ነው ወይ እሷማ ስታስፈራ አይነት ታይፕ ነኝ። ግን ትንሽ ስትቀርበኝ እንደውም መተህ ችግርህን የምትነግረኝ ነው። ግን አት ሴም ታይም የምፈልጋቸው ነገሮች አሉ። አንተ የሚጠበቅብህን ነገር ካላደረግ አታወራኝም ማለት ከአንተ የምፈልገውን በሙሉ መውሰድ እፈልጋለሁ።
ለድርጅቱ ይጠቅማል። ለድርጅቱ የቆምኩት ድርጅቱን ወክዬ እስከሆነ ድረስ ከአንተ የሚገባኝን ቢቻል ትንሽ ጨምር አድርጌ ወስዳለሁ። ግን አት ሴም ታይም መብትህን ደግሞ አከብርልሃለሁ። የሚገባህን ኢቨን እንዲህ ብታደርጉ እንዲህ ብትማሩ እኔ ከጽዳት እዛ 9 ዓመት ሰራሁበት ያልኳችሁ ጽዳት ሆና ተቀጥራ አካውንቲንግ ተምራ ከዛ ባንክ የተቀጠረች ልጅ አለች። ማለት ሰው ቢማር ቢያቅ አንድ ቦታ ላይ ስታክ ማድረግ የለበትም። ከትንሽ ተነስቶ ትልቅ በጣም ቀላል ነገር ነው ማለት ማክበድ አያስፈልግም። እንዲህ ብትማሩ እንዲህ ብታደርጉ ማቀው ትንሽ ነገር ነው ማቀው፣ ግን ማቃችን ነገር ሼር ማድረግ እፈልጋለሁኝ እና ሼር አድርጋለሁ። ስለዚህ እኔ ጋር ልትገኝ ትችላለህ ማለት ነው። ስለዚህ ድርጅቶቻችን ከኔነት ጋር እየሄዳችሁ ትሬኒንግ ስጭን በሏት ባዩሽን፣ ሰራተኞቻችሁንም ጭምር። ተቀጣሪዎች ደግሞ ዩቲዩብ ሜንቶርሺፕ ደግሞ በደንብ ይጠይቋት ይመስለኛል። በደንብ አዎ፣ ዋንቷንም ለከኔ ፐርሰናሊ በማውቃት ጊዜ ውስጥ እንዳለ ለማስተማር ከሰዎች ጋር በደንብ ለማውራት ያላት ፍላጎት በጣም አሪፍ። ማይረባ ኮንተንት እኮ ስንሰማ እንውላለን እኮ። የሚገርም ነገር ነው ማለት ካምፓኒዎቹም ተቀጣሪዎቹም መስማት ያለባቸው ነገር እና የኔነት በደንብ ሰብስክራይብ ይደረግ፣ ቲክቶክንም ፎሎ አድርጉ። እስከ ዛሬ በስራ ሂደትሽ በርኖት አጋጥሞሽ ያውቃል? ይሄ መጨረሻ ላይ የሰራሁበት መጨረሻ ስል ወደ ኤክስፕሎሬሽኑ ከዩክሬን መጥቼ የገባሁበት ድርጅት በቃ አይዊሽ ስራ አግኝቼ በወጣሁኝ የምልበት ያኛው ሞመንት ነበር። ምክንያቱም ደስ የማይሉ ከኔ ኮንፈርት ውጭ የሆኑ ነገሮች ይገጥሙኝ ነበረ። አሁን ላይ እዚህ ጋር ማላነሳቸው ነገሮች እና በቃ ውስጥ ምጥቁር ምን ነው ባልሰራስ ባልበላስ እኔ አልልም። እንደውም እኮ በስራ እንትኔ ግን ባልሰራስ ቢቀርስ እምልበት ጊዜ ነበረ። ግን ኦፕሽኖችን መፈለግ ሙቭ ለማድረግ የሆነ ዲሲዥን ስትወስድ ያንተን ኬሪየር ማቋረጥ የለበት፣ እድገቱንም ሊያቋርጡ አይገባም። ስለዚህ አለ ይኖራል፣ በደንብ ይኖራል። እስካሁን ድረስ ከሰራተኛ ሳይድ ነበረ ነገሮችን እያየን የነበረውና ለምሳሌ ከቀጣሪዎች አንጻር ለምሳሌ ከካምፓኒ ማናጀሮች ከኤችአሮችም ከሁሉም አንጻር በተለይ ማኔጅመንት ላይ ካሉ ሰዎች አንጻር ሰራተኞችን በምኔት መገን ሪቴን አድርገው በደንብ መያዝ ያለባቸው ቅድም ያልናቸው ደግሞ በጣም ተክተው የሚሰሩ ሰዎች አሉና ከእነሱም ፕሮሞት መደረግ አለባቸውና ከነሱ ወይ ደግሞ ለእነሱ የሚጠቅማቸው ምክር ምናለሽ? ፐርፎርማንሳቸውን በደንብ የሚያውቅበት መንገድ ሊኖር ይገባል። አሁን እንግዲህ ስንት ቦታ እንዳለ አላውቅም፣ ማለት የተወሰኑ ቦታዎች እንዳሉ አውቃለሁ። ግን ኢቫሉዌት ማድረግ ያስፈልጋል ሰራተኞችን። ማለት አሁን ለሰራተኞቹ አንዳንድ ቤኔፊት ለመስጠት ሰራተኛውን ፕሮሞት ለማድረግ እንደዚህ አጋዥ መንገዶች አሉ። ያን ለማድረግ ሰራተኛ ማን ነው አሰሪው ወይም ደግሞ ማኔጅመንቱ በትክክል ያንን ሩቲን ተከትሎ እየሄደ ነው አይደለም ማወቅ አለበት። ማለት ዝም ብሎ በቃ ሰራተኛው ይመጣል፣ የሆነ ስራ ይሰራል፣ ዴሊቨሪ ያደርጋል፣ ሪፖርት ሜትድ አለ ወይ፣ ያ ሰራተኛስ በምንድን ነው የሚታየው እየሰራ ነው ወይ የሚለውን ነገር ፐርፎርማንስ ላይ በ3 ወር ሊሆን ይችላል፣ በ6 ወር ሊሆን ይችላል፣ በአመት ሊሆን ይችላል። እዛ ጋር ከመደረሱ በፊት ግን አንዳንድ ድርጅቶች ዴይሊ ሪፖርት ሊያስፈልጋቸው ይችላል። አንዳንዶቹ ዊክሊ፣ አንዳንዶቹ ደግሞ መንዝሊ ሊሆን ይችላል። የሚያስፈልገው በኬፒአይም መሆን ይችላል። አዎ ግን ሰራተኛው መጀመሪያ እየሰራ ነው አይደለም፣ ምን ያህል ትርፋማ ነኝ፣ በሱ ሰራተኛስ ምን ያህል እየተጎዳው ነው፣ ምን ያህልስ እየተጠቀምኩ ነው። የእያንዳንዱን ሰራተኛ ያንን የምትቆጣጠርበት መንገድ ካለ እውቅና ለመስጠት በጣም ቀላል ነው የሚሆነው። ምክንያቱም ፕሮፊታብል ይሆናል። ከዛ ደግሞ ለዛ ሰው የእውቅና ፕሮግራም ማዘጋጀት፣ የተለያዩ ፕሮግራሞችን ማዘጋጀት ሊሆን ይችላል። እዛው ደግሞ ኢንቫይሮንመንቱን ቆንጆ ሊያደርጉ የሚችሉ አሁን ላይ ባለው እንትን ሰራተኛውን ምሳ እራት ስለጋበዝከው ብቻ ሳይሆን ቤኔፊት ፓኬጆች ቢዘጋጁ ሞር ሰራተኛው ሊነቃቃ የሚችለው የሳለሪ ኢንክሪመንት ሊሆን ይችላል፣ ቤኔፊት ሊሆን ይችላል። እንደሱ አይነት ነገሮች ኢቨን ፕሮሞሽን በራሱ እሱ ደግሞ ሌላኛው ነው። ስለዚህ እንደዚህ አይነት ነገሮችን ለማድረግ መጀመሪያ ማኔጅመንቱ ምን አይነት ነገር ያን ለማወቅ ምን አይነት መንገዶችን እየተከተለ ነው እሱን ማየት ያስፈልጋል። ምን አይነት ኤችአር ማኔጀር ነው ያለው፣ የድርጅቱን ህግ ብቻ እያስፈጸመ ነው ወይስ ሰራተኛውን ወርዶ ማናገር ያስፈልጋል። ሰራተኛው ኮመንት አለ ወይ? ወርደ ካላናገርከው ሁሉን ነገር ለኤችአር ማኔጀሩ መተውም ትክክል አይደለም። በሆነ ወቅት
ሰራተኛውን ወረድ ብለ ቼክ ማድረግ ያስፈልጋል። ኮመንት ካላቸው ኮመንታቸውን መቀበል ያስፈልጋል። ስትራክቸር ሊኖረው ይገባል። ካምፓኒዎች አሁን ብዙዎቹ ስትራክቸራቸው ይሳል ቢባል ራሱ ኢማጅን አብስትራክት ነው የሚሆነው። የለውም። ስትራክቸር ቢኖር ጥሩ ነው። ማን ለማን ሪፖርት እንደሚያደርግ ማን የማን ተጠሪ እንደሆነ ቢታወቅ በጣም ቀላል ነው። ከዛ ግን በሆነ በተወሰነ ጊዜ የማኔጅመንት አባሎች እታች ወርዱ ደግሞ ያለውን ነገር ቼክ የሚያደርጉበት መንገድ ካለ ሰራተኛውም ደስተኛ ሆኖ እንዲሰራ ራሱ እንዲያነቃቃ ያውቀዋል። ኦኬ ይሄን ብሰራ ይሄን አገኛለሁ፣ ይሄን ብሰራ ደግሞ እንዲህ አይነት ፖዚሽን አገኛለሁ፣ ይሄን ራሴን ባስተምር እንዲያደርጋለሁ የሚለውን ነገር ትሬኒንጎችን ማዘጋጀት ያስፈልጋል። የትኛውንም ሰራተኛ ብታመጣ የሆነ ነገር ሁሉም ሰው እስኪሉ ይለያያል አይደል? ስለዚህ ትሬኒንጎችን ማዘጋጀት ለሰራተኞቹ ቤኔፊትህ ነው ለአንተ። ካምፓኒው ትሬኒንግ ከሰጠ በቃ ሌላ ቦታ ሄደ ከፍለህ የምታገኘው ከሆነ በጣም ቆንጆ ነው። ስለዚህ ስቲል ቤኔፊት ነው እሱ ራሱ ትሬኒንግ ማግኘቱ በራሱ ማለት ነው፣ ስብሰባ ሳይሆን ትሬኒንግ። ስለዚህ እንደሱ አይነት ነገሮችን ቼክ ማድረግ ያስፈልጋል ማለት ነው። ማኔጅመንቱ ይሄን ካደረገ ኢንቫይሮንመንቱ ቆንጆ ነው እየሆነ የሚሄደው። ሰራተኞች በኩል መሆን አለባቸው ብለሽ የምታስቢያቸው ነገሮች፣ ሰራተኞች ሲሲቱ ያገኘሻቸው ነገሮች እና ደግሞ በቃ ላይፍ ታይም ሊጠቅማቸው ይችላል ስራ ባይሰሩ እንኳን እና የምትያቸው ነገሮች ደግሞ ከሰራተኞች አንጻር ደግሞ ያየሻቸውን ግድፈቶች በስራ ቆይታች ላይ? እምነት፣ ራስን ማስተማር፣ ሁሉ ጊዜ እስኪልህን ከፍ የሚያደርግ ነገር ኤኒቲንግ መማር ማወቅ። ራስን ባስተማርክ ቁጥር የግድ እዛ ድርጅትም ላይሆን ይችላል፣ ራስህን ሌላም ድርጅት ሊሆን ይችላል፣ ራስህን ከፍ ማድረግ ትችላለህ። ኃላፊነት መውሰድ፣ ለምትሰራው ለእያንዳንዱ ነገር ኃላፊነት መውሰድ፣ አደርጋለሁ ብሎ ሪስክ መውሰድ። ሪስክ ስትወስድ ተቀጣሪ የሆነ ሪስክ መውሰድ ማለት ምንድን ነው? ባለህ በተሰጠህ ፖዚሽን ልክ ዲሲዥኖችን መስጠት ባለው ልክ ማለት በተሰጠህ ማለት ነው። ስለዚህ ኃላፊነትን ወስደህ እስከ ጥግ መስራት እና ኢንቫይሮንመንቱን ጥሩ ኮሚኒኬሽን ሊኖርህ ይገባል። ከኮሊጎች ጋር ጥሩ ኮሚኒኬሽን መፍጠር። በጣም እናመሰግናለን አክብረሽን እዚህ ድረስ ስለመጣሽልን። ይሁሉ ማይጠገብ በጣም ብዙ ነገር እንድንማር ፈቃደኛ ስለሆንሽ በጣም እናመሰግናለን። እናመሰግናለን። ይህ ለምጠይቀው ጥያቄ ግን አለ? አሪፍ ቆይታ ነበረን፣ ደስ ይላል። ብዙ ማናቃቸው ነገሮች እንድናቅ አድርገሽናል። በዩቲዩብም በቲክቶክ ደግሞ በጣም ብዙ ነገር እንጠብቃለን ከከኒነት ከየኔነትም ከሁለቱም ካምፓኒዎች እንደ ትሬኒንግ ማንም ሰው መውሰድ፣ ድርጅቶቹ ብቻ ሳይሆን ማንም ሰው ማወቅ ያለባቸው እውቀቶች ነው አንቺ ጋር ያሉት እና እነሱ መውጣት አለባቸው ብለን እናስባለን። እንግዲህ እንደ አጋርም አብረን እነዚህ ነገሮች በደንብ ከፍ ማለት ስላለባቸው እኔ የምር ዛሬ የሆነ ማላቃቸው ነገሮች በጣም አዳዲስ ነገር ማለት ነው የምታውቀው የሚመስል ብዙ አመት የሰራ ምናምን ይመስላል የሆነ ድርጅት ውስጥ ምናምን፣ ግን እንዴት እንደሚሰራ አታውቅም። ኢትወርክስ የሚለውን ነገር ምንም አታውቅም። ዝም ብላ አውቶ ፓይለት ነው የምንሄደው እና አክብረሽን መጥተሽ ያለሽን ልምድ ያው ቅድም ብዬዋለሁ የአንድ ልጅ እድሜ ነው፣ ቀላል አይደለም እና ይህንን ልምድ ለእኛ ስላካፈልሽን ይህም ደግሞ በረከት በደንብ መዳረስ ስላለበት ሌሎችም ጋር ከኔነትን ስራዎችን ከእነሱ ጋር አብራችሁ መስራት ትችላላችሁ። የኔነትም የሶሻል ሚዲያቸውን ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። በጣም ነው የምናመሰግነው። አመሰግናለሁ። በጣም እናመሰግናለን።